ወደ እናት አባቶች ተመለስክ። አዎ ያን ጊዜ እንዴት ታየዋለህ? ለምን ተወለድኩ ለምን ተፈጠርኩ የሚሉ ታይሞቹም ነበሩ። ቤተሰብን በመሀል የማግኘት እድል አልነበረህም? እዚህ አይደሉም ወይ እነሱ ወደ ክፍለ ሀገር ነው የሚኖሩት ወይስ ምንድን ነው? እስኪ እድሉን ስላላገኘህ ወይስ በምን መንገድ? ሙሉ ለሙሉ ባትናገረው ነገር አለ። ሳይኮሎጂካሊ በብዙ ነገር ተደብቀው ያሉ ልጆች አሉ እና እድገታቸው ላይ በጣም ብዙ ኢፌክት አለው። እነሱን ማገዝ ነበረብኝ። እኔ በዛ ምክንያት ነው ስራ 2 ዓመት የሚያክል። በአንተ ፍላጎት ነው ያቋረጥከው ወይስ ያን ስራ እነሱን እንድትሰራ ግዴታ ፑሽ ስለሚያደርጉ አማራጭ ስላልነበር? እንደ መፍራት ነገር ፍርሃት ነገር ነበር። ያ ማለት አያቶች ገንዘብ ይከፍሉ ነበር ለአንተ ማለት ነው? ብር ማገኝ ነበር። ይህ ብር ምንድን ነው የምናደርግበት? ሱስ ውስጥ የሚገቡት በምንድን ነው? ምን አይነት ሱስ ውስጥ ነው ምናምን ብትለኝ ጀምረ ነበር ማለት ነው። በጣም ተፈተንኩኝ በሚገርም ሁኔታ። አሁን አንተ ራሱ መጀመሪያ ላይ ገንዘብ ሰራ ነበር ይሰጠኝ ነበር፣ ግን እንዴት እንደሚወጣ እንኳን አላውቅም ነበር ትል ነበር። ቀጥታ የሚከፍልህ 0.5 ሳንቲም እና ደግሞ ያሳለፍከውም ቻሌንጅ ካለ በጣም ከባድ ናቸው። አቤል በሩን ዘጋ አልፈልግም አለ ወይስ ምን ሆነ? አንዳንዴ ያፍርበታለሁ እና በጣም ተጽዕኖ ይፈጥርብሃል። ቅስሜን የተሰበረ በሚገርም ሁኔታ በጣም መቼም አልረሳውም። መቼም ማለት ነው። ሰላም ሰላም፣ እንዴት ናችሁ? ወይ ታሪክ ፖድካስት ሳምንታዊ ፕሮግራሙን ይዞ ተከስተናል ማለት ነው። እንግዲህ የዛሬ እንግዳችን አብዛኞቻችሁ ታውቁታላችሁ። እንግዲህ ሁላችሁም እንኳን አደረሳችሁ። የወይ ታሪክ ፖድካስት ተከታታዮች ሁላችሁም የቪዲዮ የደረሳችሁ ሰዎች ላይክ፣ ሰብስክራይብ እና የደወል ምልክቱን ማብራት እንዳይረሳ። ወደ እንግዳችን እንሄዳለን። እንግዳችን እንኳን አደረሰ፣ እንኳን ደህና መጣ። እንኳን አብሮ አደረሰን። ሁላችሁም እንኳን አደረሳችሁ እላለሁ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እስኪ እንተዋወቅ። እስኪ ራስን አስተዋውቅ። እኔ አቤል እባላለሁ። አቤል ወይም ደግሞ አቤል ነጋሽ በሙሉ ስም እባላለሁ። ናይስ አቤልዬ፣ በድጋሚ እንኳን ደህና መጣህ። ጥሪያችን አክብረህ በወይ ታሪክ ፖድካስት ስም ስለመጣህ እናመሰግናለን። እንግዲህ ለመግቢያ የሆንን ዘንድ ወይ ታሪክ ፖድካስት የሰዎችን የህይወት ታሪክ ገጠመኞቻቸውን ፈታ ብለው ያለፉበትን ጊዜ ማንኛውንም ታሪክ እየነካ የሚያሳልፍ ፔጅ ነው። ስለዚህ አንተ እንግዲህ አቤል ማን ነው ከሚለው ጥያቄ እንጀምርና እስኪ። እሺ አቤል እንግዲህ ማን ነው ከሚለው እኔ ያደግኩት የተወለድኩትን ኮልፌ አካባቢ ትንሽ አብዛኛው ጊዜ ደግሞ አብዛኛውን ያደግኩት ፒያሳ አካባቢ ነው። የሚያውቁ ልጆች ይኖራሉ። ይህን ይመስላል። የተወለድከው ከዚሁ አዲስ አበባ ኮልፌ ሆኖ ያደግከው ፒያሳ ነው ማለት ይቻላል? አዎ ላይክ አብዛኛው ህይወቴ ፒያሳ አካባቢ ነበር። ፒያሳ የሚያውቁኝ ይኖራሉ። አብዛኛው ፒያሳ ነው ያደግኩት ማለት ይቻላል። በጣም አሪፍ። እስኪ የአቤል የልጅነት ታሪክ ምን ይመስል ነበረ? ኮልፌ ተወልደህ ያው እድገት እዛው አካባቢ ሆኖ እዚሁ ከሆነ የትምህርት ቤት ሂደቱም እዛው ነው የሚሆኑ እና የት ተማርክ? እስኪ የልጅነት ህይወትህን ሳሚ። በሚገርም ሁኔታ ያው የልጅነት አንዳንዴ ደስ የሚያይሉ ታሪኮችም አሉ። በእርግጥ ያው ዋና ዋና ፖይንቶችን ብነግርህና እሱን ያው እንደ ማንኛውም ኢትዮጵያዊ እኔ ያደግኩት በዝቅተኛ ቤተሰብ ኢኮኖሚ ያለ እና ያደግኩት አያቴ ጋር ነው። ከእሷ ጋር ያደግኩት እና የተማርኩት እዛ አካባቢ ኮልፌ በሚገኝ መጀመሪያ ደረጃ የማታ ተምሬ ያውቃለሁ። በሚገርም ሁኔታ ያው አንዳንዴ ህይወት በምትፈልጉ አይነት ስለማይደለ ከልጅነት ጀምሮ ብዙ ቻሌንጆችን ያው እያለፍኩ ነው የመጣሁት እና እግዚአብሔር ይመስገን ይህን ይመስላል። አቤላዬ፣ እንደው ከአያቴ ጋር ነው ያደግኩ ስትል ቤተሰብ አልነበሩም? ኦር የት ነበሩ? እስኪ ግልጽ ለማድረግ ያክል ሳይሆን መኖር አለመኖር ሳይሆን ያው ኢኮኖሚ ማናችንም ኢትዮጵያ አብዛኛው ኢኮኖሚ ያው ብዙም ስለማይፈቅድ እንጂ አሉ እዚሁ ናቸው። እኔን የተሻለ ደግሞ እንትን ቦታ ለማግኘት ወይም ደግሞ ትምህርት ምናምንም ወደፊትም ህይወቴ ይስተካከላል በሚል ለዛ ነው እንጂ አሉ እዚሁ ናቸው። ሙሉ እድገትህን ከአያቶች ጋር አደረግክ ማለት ነው? ሙሉ ሳይሆን ያው አብዛኛው ጊዜ ያደግኩት ያው በለው እንደሱ አካባቢ ነው። ግን ከተወሰነ በኋላ ከ18 ነው ከ16 ከዛ በኋላ ድጋሚ ከቤተሰቦቼ ጋር ኖሬያለሁ የተወሰነ ዓመት። ወደ እናት አባቶች ተመለስክ? አዎ። ያ ማለት 18 ምናምን ስትል ከስንት ዓመት ጀምሮ ነው ማለት? ከስንተኛ ክፍል ጀምሮ ነው መጀመሪያ እስከ ስንተኛ ክፍል ነው አያቶች ጋር መኖር የጀመርከው?
የ7 ዓመት ልጅ ወይ 6 ዓመት ወይ ሆነ ወደ ቤት ወደ ብዙም አያቶች ሄድክ? አላስታውስም። 8 በለው እስከ 11 ብቻ ከ5 እስከ 8 በሚለው ያዘውና ብዙም ከአምስተኛ እስከ ስምንተኛ ክፍል ነው ወይ አይ እድሜ ነው ያለው ኦኬ። ከ5 እስከ 8 በሚለው ነው የያዘው። እድሜ ብዙም ከአያቶች አላስታውስም። ሄድክና እስከ ስንተኛ ክፍል ወይም እስከ ስንት ዓመት አያቶች ጋር ነበርክ ማለት ነው? እኔ ክፍል ኦልሞስት እስከ 10 ድረስ እስከ 10 ድረስ አያቶች ጋር ነበር። አያቶች ጋር ስታሳልፍ እንዴት ነበረ ማለት ያለው ነገር? እስኪ አንዳንድ ጊዜ ምን አለ መሰለህ የእናት አባት ናፍቆት ይኖራል። በእናት አባት ስታድግና በአያት ስታድግ የሆነ ብዙ ነገር አለ። ወይ ምቾት ይኖራል፣ ወይ አለመመቸት ይኖራል። ያን ጊዜ እንዴት ታየዋለህ? ምቾት አንዳንዴ ያው ብዙ ጊዜ ያው ደስ ላይለው ይችላል። ሚዲያ ላይ ነገር ይህን ቢያዩ አንዳንዴ ያው ያለፈ ነገር ስለሆነ ይህን ብሎ መናገር ብዙም አስፈላጊ ባይሆንም ደስ የሚያሉ ጊዜዎች ነበሩ። በጣም እንጃ በህይወት ለምን ተወለድኩ ለምን ተፈጠርኩ የሚሉ ታይሞቹም ነበሩ። ያው የቤተሰብ ናፍቆትም አለ፣ አንዳንድ ችግሮችም አሉ። ያው እንደ ማንኛውም ኢትዮጵያዊ ዝቅተኛ ማህበረሰብ ትኖር ብዙ ነገሮች እንዳሉ ያው ቤተሰቦች እንደነገርኩ ቤተሰብ ናፍቆትም ልጅነትም በቃ የሆነ ብዙ ነገሮች ይናፍቁሃል። በተለይ ቤተሰብ ጋር መኖሩ ምናምን ይሄን ይመስላል። ቤተሰብ ጋር ይናፍቁ ነበር ስትል ግን ቤተሰብን በመሀል የማግኘት እድል አልነበረህም? እዚህ አይደሉም ወይ እነሱ ወደ ክፍለ ሀገር ነው የሚኖሩት ወይስ ምንድን ነው? እስኪ እንደው ያለው ነገር ማለት ሙሉ ለሙሉ ያው አብዛኛው አባቴም እናቴም ያው አንድ ላይ ቢሆኑም አብዛኛው ጊዜ በእርግጥ ማግኘት ቻንስ ነበረኝ። እኔም ብዙ ጊዜ ወደዛ የሚወስደኝ ምናምን ስላልኖረ ስለማይኖር ሰው ያው ለዛ ነው ይመስለኛል። በእርግጥ ከስንት ጊዜ ከ3 ዓመት ወይም በ2 ዓመት ምናምን አገኘው አጋጣሚ ይኖረኛል። በእርግጥ ይሄን ይመስላል። እሺ አቤላዬ አንደርስታንድ አደርጋለሁ፣ ይገባኛል እንደዚህ አይነት ነገር ስሜቱ። ግን በዛ መካከል ውስጥ የትምህርት ህይወት አለ፣ የቤተሰብ ናፍቆት አለ። እንዳልከው ደግሞ እንደነገርከኝ ከሆነ አንዳንድ ለሶሻል ሚዲያ መንገድ የማያስፈልጉ ግን ኮንፈርት የማይሰጡ ነገር እንዳለ እየነገርከኝ ነበር እና በነዛ ውስጥ ሆነ ግን የትምህርት ቤት ህይወት እንዴት ነበረ? የትምህርት ቤት ህይወቴ በጣም በእርግጥ ትምህርት ላይ በጣም ጎበዝ ነበርኩ ማለት በሚቻል ሁኔታ ነበር። ይህንን የምነግርህ ግን ከ1ኛ እስከ 7ኛ ክፍል በጣም የደረጃ ተማሪ ነበርኩኝ እና ያው እንደነገርኩኝ ማታም ተምሬያለሁ። ስንተኛ ክፍል ላይ ማለት ነበር? 5ን ተምሬያለሁ፣ 6ን ተምሬያለሁ። ያ ማለት የቀን መማር እድሉን ስላላገኘህ ወይስ በምን መንገድ? ያው በነገርኩህ እንደ አንዳንድ ኬዞች ሲኖሩ አንዳንድ ሶሻል ሚዲያ ላይ ሙሉ ለሙሉ ባትናገረው ነገር አለ። ያው እሱን በሚለው ነው እንጂ አስተማሪ ሀሳብ ከሆነ ግን እንደው ምናልባት ያው ያንተ ፍቃድ እንዳለ ሆኖ አስተማሪ ሀሳብ ከሆነ ብናነሳው ቢኮዝ ለመሰለ ተመልካቾች አይተው የሚማሩበት አንዳንድ ጊዜ ምን አለ መሰለ አክሰሱ ኑሮ ብዙ ነገር ኑሮ የተደበቁ ልጆች አሉ። ማንም ጋር ያልደረሱ የተደበቁ መማር እየቻሉ መሆን እየቻሉ ሳይኮሎጂካሊ በብዙ ነገር ተደብቀው ያሉ ልጆች አሉ እና እድገታቸው ላይ በጣም ብዙ ኢፌክት አለው። በብዙ ነገር የሚጎዱ ልጆች ናቸው እና ብዙ አክሰሱን ሳያገኙ ይቀሩና ህይወታቸው ላይ ብዙ ተጽዕኖ የሚፈጥር ነገር ስለሆነ ምናልባት አስተማሪ ነው ብለህ የምታስበው ነገር ከሆነ ሜይ ቢ እንደው ፍቃድ ከሆነ ያው ይህን ያክል ያው እንትን ሳይሆን በእርግጥ ስራ መሰራ ነበረ። ልጅ ሆኜም የሰርግ ዲኮር እንዳጋጣሚ ያደግኩበት ቤተሰብ ላይ ዲኮር የሰርግ ምናቀቶች ምናምን ያከራዩ ነበር። ኦኬ። በዛ አማካኝነት ብዙ ጊዜ ስራ ስለምንሰራ እነሱን ማገዝ ነበረብኝ። እኔም ግዴታ መስራት ስለነበረብኝ በዛ ምክንያት ነው ስራ 2 ዓመት የሚያክል በልጅነቴም ሰርቻለሁ። እኔ ከልጅነቴ ጀምሮ ነው ስራ እየሰራው እስካሁን ድረስ ማለት ከትምህርት ቤት ከወጣሁም በኋላ ወይም ደግሞ እንደነገርኩህ 2 ዓመታት የሚያክል ቅማታት ስማርም ስራ እየሰራው ነበረና በዛ ምክንያት ነው። ያ ማለት በአንተ ፍላጎት ነው ያቋረጥከው ወይስ ያን ስራ እነሱን እንድትሰራ ግዴታ ፑሽ ስለሚያደርጉ አማራጭ ስላልነበረ ነበር? አማራጭ ስለሌለ ነው። ያው እንደማንኛውም የሆነ አማራጭ ስለሌለ ነው ያው እንጂ እኔ ብማር ደስ ይለኝ ነበር በጊዜው። ይሄ ነገር ደግሞ ሰርቼ ያን ነገር አስተካከልኩትና አሁን ከ7 ነው ከ8 በኋላ የቀን መማር ጀመርኩኝ። ከዛ በኋላ ነው የቀጠልኩት። ዋው ደስ ይላል። ተመልካቾቻችን በወይ ታሪክ ፖድካስት ብዙ ቁም ነገሮችን ብዙ በህይወታችሁ ትምህርት የምታገኙባቸው ፕሮግራሞች ሁልጊዜ ይቀርባሉ።
እናንተ የሚጠበቅባችሁ ይህን ፔጅ ሰብስክራይብ፣ የደወል ምልክት ማብራትና ላይክ ማድረግ ነው። ሌላው በዚህ ፔጅ ላይ ጊቫዌዎች አሉ። የሚጠበቅባችሁ ኮሜንት እያደረጋችሁ እናንተ ኮሜንት ብዙ ላይክ ካገኘ ጊቫዌዎች ይኖራሉ ማለት ነው። ከየት ሀገር እንደሆናችሁ እና ደስ የሚል ኮሜንት እየጻፋችሁ የእጣው ተሳታፊ ሁኑ። መልካም ቆይታ። አቤላዬ በጣም ጥሩ ቆይታ እያደረግን እንደሆነ ተስፋ አደርጋለሁ። ሌላው በዚሁ በትምህርት ህይወት ውስጥ የፍቅር ህይወት ነበር ወይ? ብዙ ጊዜ መቼስ ስኩል ላይፍ የሚባል ነገር ስላለ አንዳንድ ጊዜ ብዙ ማንረሳቸው ገጠመኞች ስኩል ላይ ትምህርት ቤት ላይ ምናምን ይኖራሉና እነሱን ብታጫውተን። ያው የልጅነትም ስለሆነ የልጅነት ሳይሆን እኔ ከ9 በኋላ በእርግጥ በጣም እንደነገርኩ ከ1 እስከ 7 ምናምን እኔ ቀና ብዬ ሰውን አላይም ነበር። በምገርም ሁኔታ ሰውን አላይም። እንኳን ሴት አስተማሪም ራሱ ያው በሚጠይቅ በምን እንደዛ ነው እንጂ በጣም ምንድነው ፈሪ ነገር እንደዛ ነገር በሚል ያዘው ብዙ ጊዜ ሰዎች ኩራተኛ ምናምን በሚል ይዙታል። እኔ ያው እሱን ሳይሆን እንትን ነበርኩኝ እንደ መፍራት ነገር ፍርሃት ነገር ነበር። ያው እኔ ያደግኩት ማህበራዊ ኑሮን ሳይሆን ያው እንደነገርኩ ነው እየሰራው ምንም እያልኩ ምናምን እዚህ ድረስ የመጣሁት እና ብዙ ቻሌንጆች እንደነገርኩ ቻሌንጆች አሉ ሚዲያ ላይ የማትናገራቸው። ይህንን ይመስል ነበር እና የፍቅር ታሪክ ከ9 በኋላ ስለ ነበረ እንጂ ሙሉ ለሙሉ ፍቅር ሳይሆን የአይን ምናምን ኮንታክት የሚባል ነገር አለ። እሱ እኮ ነው እሱ አይደል አንዱ ደስ የሚለው ከአይን ነው በነገር ላይ ሁሉ ነገር የሚጀመረው። እና ምን ልል ፈልጌ መሰለህ በዛ ትምህርት ቤት ውስጥ አንዳንድ ጊዜ ያው በልጅነታችን ስናልፍ ብዙ ጊዜ ከትምህርት ቤቱ በላይ ናፍቀውን የምንሄዳቸው ሰዎች አሉ። አስበንም ይሁን ሳናስበው ወይ አሁን አንተ እንዳልከው ሳይት የአይን ፍቅር ይዞን ምናምን እና እስኪ እንዴት ሆነ ጠየካት አናገርካት? እስኪ ያለውን ነገር በደንብ ግልጽ። በነገራችን ላይ ስልህ የፍቅር አይን እሱን እንቆይና ፌስቡክ እጠቀም ነበር በሚገርም ሁኔታ። ከ9 በኋላ ፌስቡክ የሆነች ልጅ እንዳጋጣሚ አወራት ነበር። ይህ ደግሞ በቴክስት ነው የማወራው። መቼ ማለት ነው? የዛሬ ስንት ዓመት ማለት ነው? ውስጥ ይሄኛው የምነግርህ ከ2008 የዛሬ 10 ዓመት ማለት እንደዛ አካባቢ እና ፌስቡክ ላይ ቴክስት ነው እንጂ የማወራው በስልክ በጣም ስልክ ሰጣኝ ስልክ ልካልኝ በስልክ አላውራትም ነበር እና የመጨረሻ ጊዜ እንገናኝ ምናምን በሚል መጣ እና ይህንን ስለምፈራ ብቻ አብረን ያደግን እናቴ ወንድሜ ቢባል አብረን ያደግን ልጅ አለ። ወንድሜ ነው ብላችኋል። ሁሉም ለሙሉ እንደ ወንድም ነው አብረን ያደግነው። እሱ ያወራታል የመጀመሪያ ቀን ነው በአካል ሄዶ ነው ወይ በስልክ አንተን ሆኖ ማለት ነው። እኔ በጣም ስለምፈራ እኮ ግን አንተን ሆኖ ነው በሚገርም ሁኔታ እኔን ሆኖ ነበር የሚያወራው። እሺ ይሄን ያክል ነው በቃ መፍራት ማለት በጣም ፈራ ነበረ ሙሉ ለሙሉ ንግግር ይሄን ያክል ንግግር ሁላ በስርዓት እኔ ማውራት የጀመርኩት ከቅርብ ጊዜ በኋላ ነው እንጂ በስርዓት ንግግር ራሱ አልችልም ነበር በሚገርም ሁኔታ። እና አወራት ምናምን በጣም በሚገርም ሁኔታ እሺ ምናምን እንገናኝ ስንል እየተቀጣጠርን ቦታ ምናምን እሷ አንድ አጋጣሚ አይ ቲንክ ክሩዝ የሚባል ትምህርት ቤት እዛ ተማሪ ነች። እኔ አይ ቲንክ ይሄን የምነግር 8ኛ ክፍል ተማሪ ሆኜ ነው። 9 እንደዛ አካባቢ 8 ነጨርስ ወደ 9 ያን የራስ ስልክ ነበረ ማለት ነው። ስማርት ሳይሆን የሆነች ኖኪያ የምትባል ኖኪያ ስንት ነበረች ብቻ የሆነ ኖኪያ ስልክ ነበረች። ፌስቡክ ታስጠቅም ነበር? ፌስቡክ ታስጠቅም ነበር። ተች ነገር ነች? ኖ ተች ሳይሆን ኖርማል ስልክ አይ ቲንክ አሁን ላይ ተች ሳትሆን ፌስቡክ የሚያስጠቅም ስልክ ነበረ እንዴ? ኖኪያ የምትባል የሆነች ኖኪያ ነበረች። ስሟን ጠፋብኝ ግን እሺ እንደ ብላክቤሪ ነው የሚባል አይነት ስልክ ሜቢ ካስታውስ እንደዚህ አይነት ሆኖ ኖኪያ ስልክ ነበረች። እሺ እና ፌስቡክ በጣም እንጠቀም ነበረ። ግን ያኔ ቲክቶክም አልነበረም አይደለ ነው ወይስ አትጠቀምም ነበር አንተ? ምን ቲክቶክ ያኔ እኮ አልነበረም ነበር። አይ ቲንክ የመጣው እኮ ከ2010 በኋላ ነው 2011 እንደዛ አይ ቲንክ 2019 ምናምን በፈረንጆች እንደዛ መሰለኝ። እሺ እና ፌስቡክ የሚባል ብዙም አለባት። ፌስቡክ ነው በፌስቡክ እናወራለን። በጣም ፌስቡክ ላይ ደግሞ እኔ ምንድነው ፎቶ እንለቃለን ምናምን። ይሄን ነገር የተፈጠረው ግን ከ8 በኋላ ምናምን 8ኛ ክፍል ምናምን እንደገባው ያው ፎቶዎችን ፖስት ስታደርግ ምናምን ፌስቡክ ላይ ምናምን ኤዲት አለ ምናምን በዛ መሀል በቃ ትልቅ ሰው ነው የሚመስለው ምናምን። እሺ ትልቅ ሰው ነው የሚመስለው በሚገርም ሁኔታ። በቃ ተወኝ እንደኔ ሀብታም ልጅ የለም። በቃ አለባበስም አለች
በቃ ያው ዘናጭ ነበር። ዘናጭ ነበርኩኝ። በቃ በሚገርም ሁኔታ ይህን ዝነጣ ግን ኬት ነው እየሰራው አስበው። ያኔ ለራስ መኖር ጀመርክ እንዴ? ነው አይደለም፣ እሰራለሁ ከትምህርት በኋላም እንደነገርኩ ግን ከአያቶች ጋር ነው የምትኖረው? የዲኮር ምናምን ስራም ስላለ እንሰራለን። ያ ማለት አያቶች ገንዘብ ይከፍሉ ነበር ለአንተ ማለት ነው? ኖ በቃ በምንሰራ ሰዓት ላይ ያው አንዳንዴ ቲፕ ምናምን ቲፕም እንዳለ ሆኖ ምንድን ነው የሚባለው ስርቆት ሻግ ምናምን ታደርገው ነበር። አይነት ነገሮች ነበሩ ታገኛለህ። በእርግጥ ይሄ እንትን አይደለም አግባብ ባይሆንም ያው የልጅነትም ስለሆነ ታሪክ በሚል ነው የያዘው እና በጣም እንለብሳለን እንደ ጉድ ማለት ሙሉ ለሙሉ ያው ሱስ የለ ምን የለ በዛ ሰዓት ላይ የሚታየን ልብስ ነው። ልብስ ለብሰ ፌስቡክ ላይ ፖስት ማድረግ ምናምን በቃ እንደ አጋጣሚ ደግሞ የጓደኛዬ ጎረቤታችን ሄኖክ የሚባል ይህን ቪዲዮ ካየሁ እሱን ተች ስልክ ሳምሰንግ ስልክ ነበረው እንደ አጋጣሚ በሱ ነበር ፎቶ የምንነሳው። ከሱ ጋር በቃ ፎቶ እንነሳለን። እሱ ነው እንትን የሚልኝ ምናምን ፖስት የሚያደርገው። እኔ እንግሊዝኛ ፐርፌክት አልነበርኩም እንደ አጋጣሚ በቃ እሱ ነው ሁሉ ነገር እንግሊዝኛ ምናምን ይጽፈው ምናምን ፖስት የሚያደርግልኝ ምናምን ለእናንተ ፖስት ያደርግላችሁ። እንደ አጋጣሚ ደግሞ ልጅቷ በጣም እንትን ነች የክሩስ ተማሪ ክሩስ ማቲንክ የግል ነው በጣም እንትን ነው በጣም ትልቅ ትምህርት ቤት ነው። ትልቅ ትምህርት ቤት ቶፕ የሚባል ልጅቷ የምታወራው አንዳንዴ እንግሊዝኛ ነው ለምነው እና ግራ ይገባኛል። እና ስለዚህ ወደ ትሄዳለህ ማለት ነው። ጓደኛዬ ደግሞ እንትን ተማሪ ካቴድራል ተማሪ ነበር ያኔ እሱም የግል ነበር የሚማረው እና ጎበዝ ነው። እኔ እሞክራለሁ እንጂ ፐርፌክት አይደለሁም። እሞክራለሁ ምንም አልልም፣ ግን እሱ ጎበዝ ነው። እሱ ጋር እየሄድኩኝ ምናምን እና በመሀል እንደነገርኩ አወራት ወንድሜ ወይም ደግሞ አብረን ያደግን ወንድሜ ስለምንድን ነው በጣም ቅርበታችሁ ስለነበረ እና እሱን አወራት ምናምን በቃ ሂድ አለኝ። እኔ አልሄድም ማለት ፈራሁኝ ማለት ነው። ክረምት ላይ ነው የምልህ ክረምት ላይ ነው ከ8 ወደ 9 ልገባት ካልሄድክ ምናምን ካላገኛት አለ በቃ እየፈራው ሄድኩኝ እላለሁ። አገኘናት። ያው ምን ተፈጠረ ደስ አለኝ። በጣም የምታምር ልጅ ነበረች በጊዜው ላይ ምናምን የሆነ ካፌ ምናምን ቁጭ እንበል አይ ችግር የለም ወክ እናደርጋለች። ለረጅም መንገድ መሄድ ትወዳለች መሰለኝ። አስኬደች። እያወራችሁ ነበር? እያወራን ያው እኔ አቀርቅሬ ነው ፍርሃቱ ለቀቀ ካገኘኋት በኋላ? አቀርቅሬ ነው የማወራው። ምን ነው ለምን ፍርሃት ላይ ነው በቃ ጭራሽ እስቲ ላገኛት አይደለ? አገኘኋት ግን ፍርሃት በቃ ሊለቀኝ አልቻለም። እና ያው በህይወቴ እኔ ሴት አግኝቼ አላውቅም። የመጀመሪያ ነበረች? የመጀመሪያ ነው። ትምህርት ቤት በአውቃቸውም በእርግጥ ያው ብዙም አልግባባም፣ ግን ይህን ያክል አላወራም ጭራሹ። ሜቢ የክፍል ተማሪዎች እንድታወራ ትችላለህ፣ በግሩፕ ስራ ላይ ምናምን ሜቢ ልታወራ ይችላል እንጂ ከዛ የዘለለ ምንም ነገር አላወራም። በሚገርም ሁኔታ አገኘናት ምናምን ያው አገኘኋት። ተገናኝተን እንደነገርኩ ወክ ለረዥም ሰዓት አደረግ ምናምን እስከምንለያይ ወክ መካከል ግን ስታወሩት የነበረው ታስታውሳለህ? ምን በዛ ወክ እያደረጋችሁ ያኔ ስታወሩት ከነበረ መካከል ቢካዝ ላይክ በጣም ጨንቆ የነበረበት ታይም ስለነበረ በተአምር አላስታውስም። በሚገርም ሁኔታ ሳለ መንገር እኔ ተገናኘና በዛ ሳለ በቃ ወክ እያደረግን ነው ምናምን ደስ ስላለች ልጅቷ። እኔ ግን ጨነቀኝ ከሚገርም ሁኔታ በቃ ሩጥ ነው ያለኝ። ልሮጥ ነበርና በጊዜው ላይ ያው እንደምንም እንትን አለን ተለያየን። ያው ብዙም እንትን ሳንል አወራን እንትን አለን አብረተን ምናምን ሌላ ቀን እንገናኛለን ተባብለን ምናምን እንደዚህ ግን አይናፋር ነው። በቴክስት ግን በቃ በጣም ደፋር ነው። እና በስልክ ደግሞ ወንድም ያን ነበር ያወራት በጊዜው ላይ 2 ቀን አትኝ ከዛ ቀድሞ ራሱ 2 ቀን ሳያወራት አይቀርም። ትዝ ያለኛው ነው 2 ቀን ሳያወራት አይቀርም። እና አውራልኝ ብዬው ማለት ነው እኔ በእንትን ማለት ነው በድምፅና እንትን እንደዚህ አትም ጭራሽ ነው የማትመስለው ስትለኝ በቃ እንዴት ተሸማቀቅኩኝ። እና በዛ ሰዓት ላይ እስከምንለያይ ነው ጨነቀኝ። ግን ስታገኛት ቢከዝ ላይክ የምትጀናጀኑትን የፍቅር አይነት ነገር ነው የምታወሩት ስታገኛት ማለት ያው ብዙም ይሄን ያብዛ ሰዓት ላይ ምንድነው ውዴ ማሪ ምናምን ይሄን ከዚህ ውጪ ያው ያኔ የነበረው በዛ ሰዓት የነበረው ነው እንጂ ያው ፍቅር እኮ ነው። ስትገናኙ እኮ ያው የፍቅር አይነት ነገር እኮ ነው አይደል? እንደው ያኔ ስታገኛት ለመሳም የሆነ እንደነገርኩህ ነው ውጪ ላይ ነው ብዙ ጊዜ እንትን ትላለህ አይደል? ያው ትገናኛለህ ካፌ ወይም ደግሞ ምናምን የተለያየ ቦታ። እኛ ግን ውጪ ላይ ካርገን ምናምን የተለያየ ነው። መቼስ አስፋልት ላይ አሁን ዋው ደስ ይላል በጣም። ይሄ የፌስቡክ ገጠመኝ ነው። የትምህርት ቤት ላይ ገጠመኝስ? የትምህርት ቤት ገጠመኝ ነው። በሚገርም ሁኔታ ትምህርት ቤት ላይ
ላይክ የምትመቸኝ ልጅ ነበረች እንጂ እንደዚህ አላወራትም ነበረ። በተቃራኒው ግን የሆነች የምታወራኝ ላይክ ለማውራት የምትፈልግ እሷም አይናፋር ልጅ ፍቅር የነበረባት ልጅ አንተ ጋር ከ9 በኋላ ነው የምልክ። እኔም እንደ አጋጣሚ ዳንስ የመስራት ከዛ ጊዜ በኋላ ዳንስ የመስራትም እንትን አግኝቼ ነበር። እድሉ ነበረ። እንደ አጋጣሚ እንሰራ 3 ዓመት የሚያክል ሰርቼ ነበረ ከዛ ጊዜ በኋላ እንጂ ይህን ያክል የፍቅር ታሪክ ትምህርት ቤት ላይ የለም። ከኮልፌ የነበረው ትምህርት ቤት እስከ ስንተኛ ክፍል ተማርክ? ኮልፌ ላይ እስከ 8 ነው። እስከ 8 ከዛ በኋላ የተማርክ እስከ ስንት እንትን አልክ? የካቲት 23 የሚያውቁኝ ልጆች አንዱ ባይታ አብረን የተማርን እዛ ተምረናል። 9 እና 10 ማለት ነው ወይስ እስከ 12 ምናምን? 9 እና 10 እዛ። እንዴት ወደ ስራ ገባ? ስራ የገባሁት ያው እንደ አጋጣሚ እንደነገርኩ ያደግኩበት ቤት አክስታችን ነገር አክስታ ስራ ትሰራ መጋረጃ ምናምን ስራዎችን ስትሰራ ነበር እና እሷ ጋር እንደ አጋጣሚ እድሉን አገኘው። ክረምት እየሰራው ነበር በመሀል። ከዛ ከትምህርት ቤት መልስ አንድ ቀን የሆነ አብሮ እዛ የሚሰራ ልጅ ቀርቶ ከሰዓት ምናምን ተባልኩኝ እና ደስ አለኝ በጣም። እንደዚህ አይነት ነገሮችን ሴልስ ላይ መስራት ምናምን ደስ ይለኝ ነበር። ገንዘብ ተኮር ስለሆንክ ነው። አይ እኔ በነገራችን ላይ በልጅነት ብር ስለለመድኩ አልከኝ እኮ ላይክ እንደዛ። በነገራችን ላይ ይህን ነገር መገናዘብ ያለባቸው ወደፊት ያው ማንኛውም ሰው አንተም ልጅ ይኖራል እኔም ልጅ ተማሪውን ልጅህን ያው ገንዘብ ጎድቶኛል ብለህ ታስባለህ? በልጅነት የገንዘብ ማግኘቴ አንደኛ ነገር ትምህርቴ ላይ በጣም እንዳላተኩር ነው የሚያደርግህ። ሁለተኛ ነገር ሙሉ ለሙሉ በቃ ሌላ ነገር ነው የምታስበው፣ ገንዘብ ላይ የምታስበው ገንዘብ ላይ ደግሞ ወይም ደግሞ ወጣት ሆነ ነገር ልብስ ቀይር የምንቀይርበት የምናደርግበት ነው እንጂ ልቀይርበት አትልም። ይህ ፋይሬጅ ላይ ሆነ ልቀይርበት አትልም እንጂ ስለዚህ በጊዜው ገንዘብ ማግኘቴ በህይወት የማረሰው የጎዳኝ ነገር አለ ብለህ ታስባለህ? የጎዳኝ ነገር አለ፣ ግን ያው እንደ ጎዳኝ እንዳለም ሆኖ የጠቀመኝም ነገርም አለ። በርግጥ ያው አንዳንዴ ሲጠቅምህ ምልህ ምን አይነት ብዙ ነገሮች አሉ በህይወትም የምታወራቸው እንደነገርኩ ነው። ሶሻል ሚዲያ ላይ ማጣት የሌለብህ በሚስጥር ደግሞ እነግርሃለሁ። አሳልፈህ ግን እንዳሰበኝ ምን አለበት ሰዎች ቢማሩ። አይ ያው ትምህርት ያለው ነገር ብዙም አይደለም፣ ለዛ ነው። ይሄን ይመስላል። ዋው ደስ ይላል። ተመልካቾቻችን ከወይ ታሪክ ፖድካስት አቤላ ጋር እያደረግን ያለው ቆይታ ይቀጥላል። እናንተ ግን ይህን ቪዲዮ ሰብስክራይብ፣ የደወል ምልክት ማብራት እንዳይረሳ። በድጋሜ ለማስታወስ የምንሞክረው ነገር ምንድን ነው ቢሆን የዚህ ቻናል ተከታታዮች ጊቫዌይ ሁልጊዜም ለእናንተ ተዘጋጅቶላችኋል። ሰብስክራይብ፣ የደወል ምልክት አብርታችሁ ኮሜንት ካደረጋችሁ ኮሜንታችሁ ብዙ ላይክ ካገኘ ጊቫዌይ ያለ። ሌላው በየጎዳናዎች ላይ እየወጣን ራንደም በየሀገሩ ሞስት ኦፍ ብዙ ኮሜንት የተደረገበት ላይ ቼክ እያደረግን ሰብስክራይብ አድርገው ላገኙ ሰዎች ጊቫዌይ እንሰጣለን። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላው ደግሞ የቅርብ ሰው ይህን ጠይቁልን ብሎ የነገረን ጥያቄ አለ። እሱን ግን ወደ በኋላ እንጠይቃለን። አቤል ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ ተጽዕኖ ፈጣሪ ነው እና ከ200,000 በላይ ኦልሬዲ ወደ 300,000 አካባቢ ፎሎወር አለው። እንዴት መጣ? እስኪ ስለ ሶሻል ሚዲያ እንዴት ገባ ያለውን ነገር እስኪ። ሶሻል ሚዲያ የገባሁት በጣም ቅርብ ጊዜ ነው። በእርግጥ 4 ዓመት ምናምን ቢሆን ነው። ከዛ በኋላ በጣም ብዙ መንገዶችን ከመጣ በኋላ ነው እና ከመጣው በኋላ ነው ወደ ሶሻል ሚዲያ በመሀል በጣም ብዙ መንገዶችን የመጣውበት መንገዶች አሉ። ከኮሮናም በመሀል ኮሮና ነበር ምናምን ብዙ መንገዶች ነበሩ እና በትንሹ መንገራችሁ ቤተሰቦቻችን እንደነገርኩ ስራ ሰራ ነበር ምናምን። ከስራ በኋላ ከትምህርት እንዳጋጣሚው ለሙሉ ያው ትቼ ወደ ስራ ነው የገባሁት። ከሆነ ጊዜ በኋላ ከ2011 አካባቢ በመሀል ኮሮና ተፈጠረ። ኦኬ። ከዛ በፊት ግን እንደነገርኩ እኔ ስራ ነበር። ምን ላይ ነበር? መጋረጃ ስራዎችን ሰራ ነበር። ሲልስ ላይ ምናምን በቃ ማንኛውም ስራ ላይ ሰራለሁ። በጣም በሚገርም ሁኔታ ደግሞ በጣም ብር ማገኝ ነበር። ይህ ብር ምንድን ነው የምናደርግበት? ያው እንደነገርኩ ዳንስም እንሰራለን።
ይሄ ነገር እንዳለ ሆኖ ተጽዕኖ ይፈጥርብሃል ዳንስ። ለምን ብትል አሁን ይሄን ጓደኞች ይኖሩሃል ምናምን፣ ከዛ ዳንስ እየሰራን ብር እናገኛለን። ምንድነው የሚታይህ? ጭፈራ ቤት ማየት መግባት ትጀምራለህ። ወጣትነት ፋይር ይጭራልና ጭፈራ ቤት ማየት በጣም ደስ ይልሃል። እሱ ነገር ፍሪኪ የሚባለው አለ አሪፍ ጊዜ ነበረ የምታሳልፉት በጊዜው ማለት በጊዜው ላይ ጆሮ ጌጥ ነው የምታደርገው። ሎቲ ሁሉ ታደርጉ ነበረ። በጣም ኮፍያ ነው። እሺ ያው በቃ የራፕ ስታይል ነው፣ የውጭ ዘፋኞች ስታይል አለ ምናምን። ምን ሆነብኝ ይሄ ነገር፣ ብዙ ጊዜ ሰዎች ሱስ ውስጥ የሚገቡት በምንድን ነው? ምን አይነት ሱስ ውስጥ ነው ምናምን ብትለኝ የጫት የመጠጥ ምናምን ነው፣ የሲጋራ ምናምን ነው። እኔ ግን ሱስ የሆነብኝ የሆነ ጭፈራ ቤት ገብቼ አንድም ይሁን ሁለት ጠጥቼ የሆነ ድባቡን የመያዝ ሱስ ሆነ። መጠጡ አለ፣ ግን ከመጠጡ በላይ ደግሞ ሱስ የሆነው ምንድን ነው? እዛ ጋር የክለብ ቫይብ ማየት። ሁለት ምንድን ነው በዛ ሳላይ ጭፈራም ስለምንችል ምናምን ዋው ይሄ ልጅ ዳንሱም አለ ምናምን ሾው ማድረግ በሚለው በቃ ያ ነገር በቃ ሱስ ውስጥ ገባን በሚገርም ሁኔታ። እና በጣም ለረዥም ጊዜ የተቸገርኩበት እሱ ነበር እና በህይወቴ በጣም የተፈተንኩበት በሱ ለመውጣት እየፈለግኩኝ በጣም እንትን ነበር እና በጊዜው ላይ በጣም ብርም ያጠፋሁበት ጠጥቼ አይደለም። ነገ ሌላ ልብስ እቀይራለሁ፣ ነገ ልብስ እየቀየርኩኛ እና በመሀል ምን ሆነ ኮሮና መጣ እና ስራ ሙሉ ለሙሉ ተቋረጠ ምናምን ቆመ። ተዘግቶ ነበር የሆነ ጊዜ ተዘግቶ በመሀል ሙሉ ለሙሉ ተዘግቶ ራሱ ከተከፈተ በኋላ ራሱ ሙሉ ለሙሉ ስራ ይቆም ማለት ይቻላል። ቢካዝ ላይክ ቢዝነሱን ትንሽ እንትን ሆነ፣ ሞተ፣ ሙሉ ለሙሉ ዳሜጅ ሆነ ማለት ይቻላል። እና ያው እንደ አጋጣሚ ትንሽ ከስራም ጋር ብዙ አለመግባባት ተፈጠረ ከዛ ከምሰራበት ቦታ። በዛ መሀል ለረዥም ጊዜ በጣም ተቸገርኩ በሚገርም ሁኔታ። ያንን ነገር ለምን አረጉኝ እስከምል ድረስ እና ገንዘብ አጣ። ገንዘብ አጣ። ብቻህን መኖር ጀምረ ነበር ማለት ነው። በሚገርም ሁኔታ ብቻዬ ከዛ ከወጣም በኋላ ከአያታችን ከወጣም በኋላ እየተሆንን ጓደኛችን ጋር ለ6 ወር ኖርን። ቤት ኪራይ ከራይታችሁ። ከዛ ወጣንና እንደ አጋጣሚ 6 ወር ኖርን ብዬ ነበር። ከዛ በኋላ በመሀል ደግሞ በጣም ብር ሳጣ ወደ ቤተሰቦች ሄድኩ። ዙሪያ ተመለስ ወደ አያታች? ወደ እናቴ ጋር ምናምን አብረን ኖርን። ያገኛቸው ወንድሞቼ ምናምን ነበር አብረን ኖርን ነበርን አብረን ኖርን ምናምን። በዛ መሀል በጣም እንዳጋጣሚ ያው እነሱም በክራይ ቤት ነበር የሚኖሩት እና በጣም ተፈተንኩኝ በሚገርም ሁኔታ። ገንዘብ ለእኔ ብርቅ ሆነ፣ 10 ብርም ብርቅ ሆነብኝ በጊዜው ላይ እና በመሀል ያው አንዳንድ ከስተመሮች እኛ ስራ ደግሞ የሚያስጠላ ደግሞ ስራ ከስተመሮች ቢደውል በወር አንዴ ልታገኝ ትችላለህ። የሚያስጠላው መጋረጃ ስራ። በመሀል በጣም የተፈተንኩበት ታይም ነበር እና ይሄን ታይም አልፎ እንደምንም ቲክቶክ እንዳጋጣሚ መጣ። ቲክቶክ እየተጠቀምኩ ምናምን እንዳጋጣሚ ብዙ ሰዎች አይጠቅምህም። እኔ ፎሎ ቤት እየሄድኩ ነበረ እኔ የማሳድገው አካውንት ፎሎ የሚያደራርጉ ጓደኞች እንዳጋጣሚ ወይም ደግሞ ስራ ቦታ ማውቃቸው ይቅርብህ እንደዚህ ተው ስራን ይሻላል ምናምን ይሉኝ ነበር። ማለት ሙሉ ጊዜ ሰጠህ ትሰራ ነበር ቲክቶክ ላይ? ዝም ብለህ ታሳልፍ ነበር ጊዜ ሳይሆን ያው ታይም አንዳንዴ ያው ስራ ይሻላል ፎከስ ብታደርግ ምናምን የሚል ምክሮች። መጥፎ ምክር አይደለም፣ በእርግጥ ጥሩ ምክር ነው ካለው ሰው አንደርስታንድ ነው። ምክንያቱም በጊዜው ላይ በጣም ችግር ውስጥ ማለት ይቻላል በሚል ወጣት ደግሞ ብር ለምደህ ማጣትን በጣም የሚያስጠላ ወንድ ልጅ ወጣት ሆነ ደግሞ አስበው ስፔሻል ለምደህ ገንዘብ ለምደህ ምናምን አስበው እና በጣም አስቸጋሪ ጊዜ ነበረ። ያህን እያለፈ ወደ ቲክቶክ በመሀል ደግሞ ቲክቶክም ጥሩ ነገር ሆነ። እርግጥ ቲክቶክ ራሱ ጀምረን እኛ ገንዘብ እንዴት እንደሚወጣ አላውቅም ነበር። በጣም ብዙ ጊፍቶችን አገኝ ነበር ምናምን። ቲክቶክ ገንዘብ እንዴት እንደሚወጣ አላውቅም። በነገር እሱን በተያያዘ አንድ ጥያቄ መጠየቅ እፈልጋለሁ። ቢካዝ ለመሰለ ብዙ ሰዎች ቲክቶክ ገንዘብ ይገኛል ሲባሉ ሰፍ ብለው ይገባሉ። ከዛ በኋላ ውሸት ነው ብሎ የሚወጡ ነገር አሉና ቲክቶክ ይከፍላል ሲባል የብዙ ሰው አንደርስታንዲንግ ላይክ በዩቲዩብ እይታ የሚያየው አለ፣ በብዙ መንገድ የሚያየው አለ እና ዝም ብሎ ቲክቶክ ስለከፈተ ብቻ ገንዘብ የሚያገኝ የሚመስለው ሰው አለ ምናምን ገብቷል። እና እንዴት ነው የሚከፍለው? ያከፋፈል እንዴት ነው ቲክቶክ ላይ ገንዘብ የሚሰራው? አይነው እናውቀዋለን፣ ግን በደንብ አሁን በተለይ ለሚያዩ ሰዎች ስፔሻሊ ወደዚህ መጥተው ቢሰሩም ብለህ ሰጀስት የምታደርጋቸው ካለ በምን መንገድ ነው? አሁን አንተ ራሱ መጀመሪያ ላይ ገንዘብ ሰራ ነበር ይሰጠኝ ነበር፣ ግን እንዴት እንደሚወጣ እንኳን አላውቅም ነበር ትል ነበር። እስኪ በደንብ ጠቅለል አድርገህ እስኪ። ቲክቶክ እንዴት መሰለ ቀጥታ የሚከፍልህ 0.5 ሳንቲም የለም። ለምን 10 ሚሊዮን 20 ሚሊዮን አትሆንም?
ሜቢ በማስታወቂያ ልታገኝ ትችላለህ እንጂ ቲክቶክ የሚከፍል ምንም ነገር የለም። በተለይ እኛ ሀገር ምናምን ስትሆን አፍሪካ ሀገር የሚከፍላቸው ሜቢ ወይ ከውጭ 7 ሀገር ምናምን መሰለኝ እንደዚያም ባልሳሳት እርግጠኛ አይደለሁም። እሱም በቪው ምናምን ነው እሱንም የሚከፍላቸው ወይም ደግሞ ላይፍ ስለገቡ መሰለኝ የተወሰነ ነገር የሚከፍላቸው እንጂ የሚከፍላቸው አይመስለኝም። ቲክታክ ምንም ነገር ሊከፍል አይችልም። ጊፍት ነው፣ ሰዎች ነው ሰፖርት ሊያደርጉ የሚችሉት። እንዴት ነው ጊፍት ማለት? ጊፍት ማለት አሁን እነሱ ውጭ ያሉት አንዳንዴ በጣም ቅን ሰዎች አሉ። በጣም እንጃ በህይወቴ በቲክቶክ በጣም ብዙ ቅን ሰዎችን አግኝቼበታለሁ እና እንጃ ይሄን ብዬ ልጠራልህ አልችልም። በጣም ብዙ ሰዎች አሉ ለእኔ ይሄን ቦታ መድረሴ ራሱ ለእነሱ ቲክቶክ ላይ ካወቅኳቸው በጣም 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 መልካም ሰዎች አሉና በገንዘብ ገዝተው ጊፍት የሚሰጡህ እንጂ ቲክቶክ ራሱ የሚሰጥህ ነገር የለም። ያ ጊፍት ማለት ምንድን ነው? ይገባኛል፣ እረዳለሁ። ግን ተመልካቾች እንዲገባቸው ነው ለመሰለ አንዳንድ ጊዜ እንዳልኩ ነው። በጣም ብዙ ሰዎች እስካሁን ድረስ ስለ ቲክቶክ ያልገባቸው ሰዎች አሉ፣ ምንም እውቀቱ የሌላቸው ሰዎች አሉ። እና ያው አድቫይስ እንድታደርጋቸው ከመፈለግ ነው እንዲሰሩ። ጊፍት ማለት ኮይን ነው። ኮይን ማለት በገንዘባቸው ገዝተው ራሱ ወደ ገንዘብ መቀየር የምትችለው። አሁን ለምሳሌ አንተ 100 ኮይን ቢሰጡ 50 ኮይን ደግሞ ቲክቶክ ተጠቃሚ ይሆናል ማለት ነው። ግማሽ ይካፈላል ማለት ነው። ያገኛል ማለት ነው። ያቺ 50 ኮይን ወደ ገንዘብ ትቀየራለች። አሁን ለምሳሌ 100 ኮይን ቢሰጥ $1 ነው። 100 ኮይን $1 50 ሳንቲም ላንተ ይደርሳል። 50 ሳንቲም ደግሞ ለቲክቶክ ይወስደዋል ማለት ነው። ስለዚህ $10 ቢሰጥ $5 ላንተ፣ $5 ወይም ደግሞ 500 ኮይን ላንተ፣ 500 ኮይን 1000 ሲሆን ማለት ነው። ሶ ሀውቱ እንዴት ነው በባንክ ማውጣት የሚችሉት? በባንክ ስልህ እንዴት ነው ሲስተሙ? በባንክ ሳይሆን አክቹዋሊ በሰው ነው የሚያወጣልኝ። በፔፓል ማለት ነው። ፔፓል አገናኝተህ ምናምን ፕሮሰስ አለው። በእርግጥ ትንሽ ግን አድካሚ አይደለም። ዋናው መስራቱ ነው የሚከብደው አይደል? መስራቱ ነው ዋናው አድርገው። እሱ ቀላል ነገር ነው። ከምንም በላይ ቲክቶክ ላይ እንዴት ነው ከሰው ጋር ተግባብቼ ሰዎችን ሰፖርት የሚያቀርቡኝ ምናምን እንደዛ ማለት ነው እንጂ መጨነቅ ነው እንጂ ያለበት ክፍያው ላይ ብዙም መጨነቅ የለባቸው። ማን ነው ገንዘብ አወጣጡ ላይ መጨነቅ የለባቸው። እንዴት ስኬታማ? አሁን በጣም ከባዱ ነገር አንተ መጀመሪያም ስታነሳ ሶሻል ሚዲያ ላይ ሲጀምር ብዙ ጓደኞች ኧረ ተው፣ ብዙ ሰዎችም ተው እያልክ ነበረ እና እነሱን ጥሰህ መጠህ እዚህ ላይ ደርሰሃል። ምን ያክል በሶሻል ሚዲያ ስኬታማ ሆን፣ ምን ያክል እንደ ኦፊሻል ማድረግ የሚቻል ከሆነ በገንዘብ ምን ያክል ሶሻል ሚዲያን ተጠቅመህ ገንዘብ ሰራ እና ይህ ሶሻል ሚዲያ ጠቅሞኛል የምትለው ይህን አልጎሪዝም በጣም ጠቅሞኛል ሰዎች እንደዚህ ቢሆኑ ብለህ እና ደግሞ ያሳለፍከውም ቻሌንጅ ካለ እስኪ። ጠቅሞኛል እና ደግሞ ጎዳኝም ብዙ ነገሮች፣ ጥቅምም አለው ጉዳትም አለው። በእርግጥ በጣም ቲክቶክ ላይ በጣም ብዙ እንትኖች አሉ ማለት ጥሩ ነገሮችም አሉት፣ መጥፎ ነገሮችም አሉት። በጣም ቲክቶክ ደግሞ ከሚያስጠላው ነገር እንትን የምትላቸው ነገሮች በጣም ከባድ ናቸው ማለት እያንዳንዱ ነገር አሁን ዛሬ እገባለሁ ነገ ተዋለሁ ምናምን የምትል ቲክቶክ እንደ ሕፃን ልጅ እንድትከባከቡ ይፈልጋል እና በጣም አስቸጋሪ ጊዜዎች አሉ። እኔ የጀመርኩት መጀመሪያ ጌም አጫወት ነበረ በጓደኞቼ ምናምን አይቼ ቲክቶክ ላይ ከዛ እያጫወትኩኝ ለረዥም ጊዜ። ከዛ በመሀል አጋጣሚ ጦርነት ሲፈጠር እንደዛ መሰለኝ ኔትወርክ ተቋረጠ ምናምን በመሀል። ከዛ እሱን ተውኩኝ፣ ቻሌንጅ ጀመርኩ። ቻሌንጅ ማለት ፎሎ ማስደረግ። ድሮ አንተ ፎሎ ትደረግ ነበር፣ አሁን ወደ አንተ ወደ ፎሎ ማስደረግ መጣ ማለት ነው። እሺ ከዛ ማስደረግ ጀመርኩኝ ትንሽ ጊዜ። በመሀል ደግሞ እሱን ትቼ ወደ ስራ ደግሞ ተኩት ማለት ይቻላል። ያ ማለት ጎን ለጎን ነው ከስራ ጋር ቶታሊ ወደ ቲክቶክ። እኔ ማታ ማታ ነው እንጂ ስራ እሰራለሁ። እስቲል አሁንም እንደዛ ነው? ስራ እሰራለሁ፣ አሁንም ስራ እሰራለሁ። ኖርማል ስራም አለኝ፣ እሱንም እሰራለሁ ጎን ለጎን። ግን ደግሞ በጣም አድካሚ ነው የሚገርም ሁኔታ። ቀን ስራ ሰርተን ማታ ደግሞ ላይቭ ላይ በጣም አድካሚ ነው። በጣም በቃ እኔ ብዙ ጊዜ ራሴንስ በቃ ቢቀርስ ከምል ድረስ ያጋጥም እንትን ይላል ነው። በጣም አድካሚ ነው። ጊዜ የማላገኝበት ለራሴም ለቤተሰብም ጊዜ አላገኝም አንዳንድ አብዛኛው ጊዜ ማለት ይቻላል። ወጣት ዘውኖ ደግሞ ለመቀየር ስትፈልግ በእኛ ኤጅ ሆነ ደግሞ መቀየር ትፈልጋለህ ነው። መቀየር ስትፈልግ ደግሞ በቃ ብልጭ ሲልብህ ለመስራት ነው ግዴታ ነው ምናምን ብለህ ትሰራለህ። ግድ ነው ቲክቶክም ምንም ማስኬድ አለብኝ ብዬ
እንትን እላለሁ። ይህን ይመስላል። እንዴት ወደ ስኬት መጣ እያልኩ ነበርና ኦኬ ስኬት እንኳን ሳይሆን ተመስገን። ስኬት ይህን ያክል ስኬታማ አለመሆን ሆኜ አይደለም፣ ግን ፈጣሪ ይመስገን ከበፊት ህይወቴ 100% አሪፍ ላይ ነኝ ብዬ ነው የማስበው። ራሴን ችዬ ነው የምኖረው። ከምንም በላይ ወደፊትም ጥሩ ህልም አለኝ ከፈጣሪ ጋር እየሞከርን ነው። ይህን ይመስላል። በጣም ደስ ይላል። ምንድን ነው ማለቴ ላይክ አሁን ከአያቶች ጋር ነበር እሱ፣ ከዛ በኋላ ገንዘብ ማግኘት ሲጀመር ምናምን ከፍ እያልክ ከጓደኛ ጋር ለ6 ወር አብራችሁ መኖር ጀመራችሁ። ወደ ራስ መጣ። ከስንት ዓመተ ምህረት ጊዜ ጀምሮ ማለት ነው ብቻ መኖር የጀመርከው? ኦርክ በቅርቡ ነው ራሴ ብቻ የጀመርኩትና ከ2 ዓመት ራሱ አይሞላም። 2 ዓመት ምናምን አይሞላም፣ ግን ያው እንበለው ከ1 ዓመት ከ6 ወር ወይ ከ7 ወር ቢሆን ነው። የብቻን ላይፍ ይዘዋል ማለት ነው። ምንድን ነው ጥያቄ አቤል፣ በዚህ በብቻ ላይፍ ውስጥ ያኔ የልጅነት ነበር፣ አሁን የፍቅር ህይወት ምን ይመስላል የሚል ጥያቄ ነውና እንዴት የፍቅር ህይወት አሁን ላይ ቢካዝ ላይክ ያኔ የትምህርት ቤት ስኩል ላይፍ ነው በፌስቡክ ነው። አሁን ግን ሲሪየስ አቤል የድሮው ልጅ አይደለም፣ አሁን አድጓል። አቤል አሁን ከራሱ አልፎ ብዙ ቤተሰብ የሚያስተዳድርበት ሌቭል ላይ ያለ ይመስለኛል። እና የፍቅር ህይወቱ ምንድን ነው? የፍቅር ታሪክ ከነገርኩ ከብዙ ጊዜ ያው ማንኛውም ሰው ይታወቃል። ከማንኛውም ሰው ፈጣሪ አይልም። አንዳንዴ ፈጣሪ ካለ ነው ማለት የሚሳካው። ፈጣሪ ካለ ብቻ ነው የሚሳካው እንጂ ብዙ ጊዜ ያው ከሰዎች ጋር ትተዋወቃለህ፣ እንትላለህ፣ ሊሆንም ላይሆንም ይችላል። ያው የተወሰነ ጊዜ እንደነገርኩ እኔ ደግሞ አሁን ላይም በፊትም ከ4 ዓመት ማነው ከ2014 እንደዛ አካባቢ ጀምሮ በጣም ራሴን ቢዚ አድርጌ በአዲስ የጀመርኩት ስራ ምንም በቃ ቢዚ ማድረግ ነው ራሴን ያሰብኩት እና በመሀል እንደ አጋጣሚ አምና ትንሽ የሆነ በስራም ትንሽ መንገጫገጭ ነገር ገጥሞኝ ነበር። ትንሽ ትናምና እንደ አጋጣሚ የሆነ ሰው ታውቄ ነበረ። አሉንም እሱንም ሙሉ ለሙሉ ተውኩትና ብሬክ አደረክ። የምን ያክል ጊዜ ቆይታ ነበራችሁ ማለት ነው? የተወሰነ ጊዜ ነው፣ 1-6 ወር ምናምን ነበረን። ከዛ በኋላ ብዙም የፍቅር ታሪክ የለኝም ማለት ይቻላል። እንደነገርኩ ነው በጣም ራሴን ብዙ ጊዜ ቢዚ ነው የማደርገው። አሁን ላይ በተለይ በስራ ያው ሴቶች ደግሞ እንደምታውቀው ጊዜ እንድትሰጣቸው ይፈልጋሉ። ያው እንድትደውል ምን እንድትል ዛሬ ስራ ቢዚ ሆነ ምናምን ካላነሳ እንትንን ወይ እንትንን ምረጥ ልትባል አይረዱም። እና እሱ ነገር አለ እና የፍቅር ብዙም ደስ የሚል ታሪክ የለኝም እውነቱን ለመናገር። አሁን ባለበት አቤል ሲንግል ነው ልንል እንችላለን? ሲንግል ነኝ። ተመልካቾቻችን ይህን ቪዲዮ እየተከታተላችሁ የምትገኙ ቆንጆ መረጃ አቀርበልኳችሁ ይመስለኛል። ፈልገ ነው። እንዴት አሁን እኔ በጣም የምልህ አሁን ኦልሬዲ ወደ 300,000 ፎሎወር ያለ ሰው፣ በጣም ተጽዕኖ ፈጣሪ ሆነ ሶሻል ሚዲያው ላይ እየሰራ ያለ ሰው አቤል አልፈልግም እያለ ነው። ቢኮዝ ለመሰለ ይገባኛል፣ ሶሻል ሚዲያ ላይ ሆነ ተጠቃሚ ስትሆን በጣም ስፔሻሊ ወደ ተጽዕኖ መፍጠሩ ስትመጣ ምን ያክል ኢንፍሉዌንስ ስትሆን ሰው እንዴት እንደሚመጣ ምናምን ይገባኛል፣ ከየትኛውም እንደሚመጣና አቤል በሩን ዘጋ አልፈልግም አለ ወይስ ምን ሆነ? ተጽዕኖ ፈጣሪ የሚለውን ተውና ያው 300,000 ፎሎወር ዝም ብሎ ስለማይመጣ ነው። ብዙ ጊዜ እንደነገርኩ እኔ ላይቭ ወጣው እንትን ብዬ ነው በቃ ወይ ተኛለሁ ወይ ከወደ ስራ ነው የምሄደው። ከዛ አንድ አጋጣሚ የሆነ ረፍት ላይ ሆኜ ቼክ ሳደርግ ያው ቴክስቶች ይኖራሉ። ግን በቃ እኔ ደግሞ ያው እንደነገርኩ ነው ችላለውና ወደ ስራ ነው የሚሄደውና ብዙ ጊዜ አሉ ያው ቴክስቶች አሉ ምናምን እንጂ እኔ ፎከስ አላደርግም እንጂ ይኖራል፣ አይጠፋም። ስለዚህ ነፃ ነኝ ነው የምትለው? አሁን ላይ ነፃ ነኝ በሚገርም ነፃ ነኝ። የታሪክ ፖድካስት ተከታታዮቻችን እንግዲህ ዘውትር በየሳምንቱ አዳዲስ እንግዶችን ይዘንላችሁ እንመጣለን። ከብዙ ሰዎች የህይወት ታሪክ የምትማሩት ምን ገጠማቸው ወይ ታሪክ እያልን ከንፈራችን እየመጠጥን በጣም በሚገርም ሁኔታ የምንሰማቸው ታሪኮች ይኖራሉ። ከነሱ ህይወት የምንማርበት እንዲሁም ፈታ ዘና እያልን ጊዜያችን የምናሳልፍበት ምርጥና የእናንተ ተመራጭ የሆነው ፖድካስት ሚዲያ ነው። ስለዚህ ሰብስክራይብ እና የደወል ምልክት ማብራታችሁን እንዳትረሱ። ኮሜንት ላይ እየጻፋችሁ በየሳምንቱ ወይም በየጊዜው የሽልማቱ ተካፋይ እንድትሆኑ ሀሳባችን ወይም ደግሞ መልእክታችን እናስተላልፋለን።
አቤላዬ በጣም ብዙ ሰው ጠይቅልን እያሉ ያሉ ጥያቄዎች አሉ ብያለሁኝ። ትንሽ ጓጓ፣ አሁንም እንቀጥላለን። ይኖራሉ እሺ፣ እነሱ ጥያቄዎች ግን ችግር የለውም። በህይወቴ ባይፈጠር ነው በቃ ልረሳው የማልችለው የሚጸጽተኝ ጊዜ የምትለው ይህን ነገር ባላደርግ የምትለው ነገር ምን ነበር? በህይወቴ የሚጸጽተኝ የምለው በጣም ብዙ ነገሮች አሉ። በእርግጥ ያው የተወሰኑ ነገሮችን እንደ ትምህርት ይሆናል ብዬ የማስበው በጣም የሚሰጠኝ አንደኛ ትምህርት ላይ ሆኜ ብር መልመዴ በጣም ይጸጽተኛል። ሁለት ደግሞ የሆነች ፋይሬጅ የምትባላለች እና በጣም የሚሰጠኝ ጊዜ አሉ። በቃ አልባሌ ቦታ የምኖርበት ይህም በእርግጥ ሱስ ውስጥ ገብቼ ሳይሆን እንደነገርኩ ያው ንቅሳት ትነቀሳለህ፣ ምን ትላለህ፣ በቃ ራስን የሆነ ነገር ማየት በሚገርም ሁኔታ እዚህ ጋር ንቅሳት አለኝ እና ፋይሬጅ ሆኜ አሁን ላይ በጣም ይጸጽተኛል። ይጸጽታል መነቀሴ በጣም በቃ እንትን ይለኛል እና አንዳንዴ ያፍርበታለሁ እና ይህ ነገር ብዙ ጊዜ ከማድረጋችን በፊት ቆም ብለን ብናስብ ያንዳንዳችን ብዙ ነገሮች አሉ በህይወት አሁን ስራ ላይ ምናምን በጣም ተጽዕኖ ይፈጥርብሃል። ንቅሳት ያይህና ዞር ብለህ በሚስልህ እኛ ማህበረሰብ በዱርዬ ወይም ደግሞ በቃ በሆነ ስራ የሆነ ስራ ፈት እንደዚህ አይነት ሰው ነው የሚስልህ እና ይህን ያክል ንቅሳት አስፈላጊ ነው ብዬ አላስብም። እና ግን ከአሁን ጀኔሬሽኑ እኮ ሰው እንደ አሪፍነት ንቅሳት መነቀስ እንደ ውበት እንደ አራዳነት የሚጠቀመው ጀኔሬሽን ያለና አንተ እንዴት እሱን አልፈለግከው? በጊዜው ላይ ለእኔ በቃ አራዳ ነኝ ስለተነቀሱ፣ ግን ላይክ ስራ ላይ ምናምን ለማደግ ዝቅተኛ ማህበረሰብ ማነው ፋሚሊ ስትሆን አስፈላጊ ነው ብዬ አላስብም። ምክንያቱም ስራ ለመስራት እየሰራ ለማደግ ፕላን ካለ ምናምን ማህበረሰቡ ብዙ ጊዜ ተቀባይነት አያገኝም እና እንደነገርኩ በዱርዬ በምን ነው የሚቀርጽ እንትን የሚያይክ ማለት ይቻላል። እና እሱም በጣም ብዙ ጊዜ ለእኔ ለስራ በጣም እንትን ብሎ ጎድቶኛል። በስራ በኖርማል ስራዎች ማለት ነው። ማትረሳው ገጠመኝ አለ እንደው ታቶ በመኖሬ ይህን ስራ ላጣ ችያለሁ? አዎ እንደ አጋጣሚ የሆነ በጣም ትልቅ ስራ እንደ አጋጣሚ አግኝቼ እንደዚህ በጣም እንትን ናቸው፣ ትልቅ ሰው ቤተሰብ ናቸው፣ እንደዚህ የተከበሩ ይባላል እና በእኛ እንትን አላቸው እንደ አጋጣሚ ህንፃ ምናምን አላቸው ሰውየው እና እኛ የምንሰራው እንደ አጋጣሚ መጋረጃ ሻተር የሚባል መጋረጃ አለ እና ሁሉ ነገር እንትን ብሎ ምናምን ተስማምተን ምናምን ማን ነው ከዛ ቀብድ የሚባል ነገር አለና ቀብድ ይገርማል። በዛ ሰዓት ላይ 300,000 ብር ከሁለት ዓመት በፊት 300,000 ብር 400,000 ብር ስራ ነው እና ዋው በጊዜው የነበረው አግሪመንት የ400,000 ብር ስራ ነበር ማለት እና አጋጣሚ ተስማምተን ምናምን በብሩ ሄጄ ሰውዬ ላናገራቸው ስል ምናምን ከግር እስከ ራሴ የሚያዝ በተለይ ደግሞ ያው በዛ ሰዓት ላይ ሱሪ ራሱ ለማጣበቅ ነገር ታደርጋለህ። ያው ወጣት ሆነ ሱሪ ምናምን ጥብቅ አድርገህ ምናምን ንቅሳት ያው ልጅነትም አለ እና ሚስልህ የምትሰራው አሉ አንተ ምናምን አይሆንም ያሉኝ እና በህይወቴ ቅስሜን የተሰበረው በጣም በሚገርም ለምን አሉ ዝም ብሎ አዩሁና አይሆንም ነው ያሉት። ለምን መሰለህ ያው እንደነገሩ ያልፈርድባቸውም ብዙ ጊዜ የሚታሰቡ ንቅሳት ምናምን ስትነቀስ ምናምን ያው ሰው በዱርዬ ሰዓት ምናምን ነው የምትታየው። ያው ብሬን በልቶኝ ይጠፋል ምናምን ነው በሚል ነው እንጂ ስራ ሰርቶ ያመጣልኛል ያሉ። እኔ በዛ ሰዓት ላይ ጉጉት ነበረኝ ይህን ለመስራት በሚገርም ሁኔታ እና ቅስሜን የተሰበረ በሚገርም ሁኔታ በጣም መቼም አልረሳውም፣ መቼም ማለት ነው። ስለዚህ በጊዜው ባደረግኩት በዚህ ታቶ በተነቀስኩት እና በአለባበሴ 400,000 ብር ስራ አሳጥቶኛል። በጊዜው ላይ እንደዛ አስመልጦኛል። እንግዲህ የታቶ የምትነቀሱ ሰዎች ምናልባት እንደ ስታይል ጥሩ ነገር ልትቆጥሩ ትችላላችሁ፣ ግን ሳይድ ኢፌክት ደግሞ እንዳለው ማሰብ አለባችሁ። በነገራችን ላይ አቤላዬ እንደው እንደ ሳይድ ኢፌክት ስታነሳ ከስራና እንደው ከዲሲፕሊን አንጻር አንተ አየኸው እንጂ ታቶ ያለው ሰው ደም መለገስ አይችልም። አዎ ደም መለገስም አይችልም ይባላል፣ ግን ከ6 ወር በኋላ ይቻላል ይባል ነበር። አይቻልም እንዴ? እኔ እስከማውቀው ድረስ እንደማይቻል ነው የማውቀው። ያ ማለት ለምሳሌ የምናውቀው ክርስቲያኖ ሮናልዶ ለምንድን ነበር ታቶ ማትነቀሰው ሲባል ደም መለገስ ስለሚፈልግ ነው። አዎ ኦፍ ኮርስ። ግን እንዲህ ደግሞ የሰማሁት ብዙ ጊዜ እርግጠኛ አይደለሁም። ያው ብዙ ጊዜ ለግሼ አላውቅም በህይወት ደም፣ ግን እኔም ራሱ ደም ያስፈልገኛል እና ለግሼ አላውቅም።
አስቤውም ስለማላቅ ምናምን መሰለኝ አጋጥሞኝም አያውቅም። ደም ልገሳ ግን ከ6 ወር በኋላ ይቻላል የሚል የሰማሁ እርግጠኛ አይደለሁም። አሁን እንደውም ሰሞኑን የወጣ አንድ ዜና እያየሁ ነበረና እኔ እንግዲህ ለተነቀሳችሁ ነው። እኔ በነገራችን ላይ ንቅሳት ስለሌለብኝ ብዙ እንትን አለለም። ቲክቶክ ላይ ነው እየተዘዋወረ ያየሁት። ምን ያክል እውነት ይሁን አላውቅም፣ እንደው እንዳየሁት ነው። ታቶ የሚነቀሱበት የታቶ ኬሚካሏ ሰዎች ይሞቱና ከነዛ አስከሬን ላይ በሆነ ዲግሪ ሴንቲግሬድ የአስከሬኑ ተቃጥሎ ከዛ ከሚወጣው ከሰል ተወስዶ የታቶ መስሪያ ሆኖ እንትን ይቀመማል የሚባል ነገር ሰማሁኝና እንዲህ ለእናንተ እንደ አጋጣሚ አይቼው ነበር። እኔም እና አይተው ነበር አይደል? ለማየት አጋጣሚ ምን ተሰማ ስታየው? ሌላ ሰው ውስጥ እንዳለን የተሰማኝ ደነገጥክ አይደል? ደንግጫለሁ። በእርግጥ በቃ የሆነ መንፈስ ያለብህ ከዛ መንፈስ ኦፍኮርስ እንደዛ ነው። እና ሌላ ሰው ውስጥ አለን ያለ ሰውዬው ራሱ አገላለጹ እዛ እንትን ላይ እና እንደዛ ነው። እና በእርግጥ በቃ እኔ ለወጣቱ ብዙም አስፈላጊ ነው ብዬ አላስብም። ታቶ በፈጣሪም ዘንድ ያው ከመጽሐፍ ቅዱስ የተከለከለ ነው። በጣም እንትን ኃጢአት ነው። ያው በጊዜው ላለማወቅ ነው እንጂ አሁን ላይ እጸጸትበታለሁ። ግን በዛ መሀል ግን በጊዜው ላይ አድናቂውም ይኖራል። አሁንም እኮ ብዙ አድናቂ ሊኖር ይችላል። ታቶ ያለው በጣም በጊዜው ላይ በሚገርም ስፔሻሉ ከተቃራኒ ጾታውን ታቶ ምናምን ይወዳሉ ይመስለኛል። እንደው ዝም ብዬ የሚወዱም ይኖራሉ። አብዛኛው ጊዜ እኔ በተቃራኒ እንደነገርኩ መጥፎ እንትን የሚሰጠኝ ኮመንት የሚሰጠኝ የለም። በሱ ግን ያው በትልልቅ ሰዎች ነው ይሄ ነገር ያው ብዙም ተቀባይነት የሌለው እንደነገርኩ ብዙ ነገሮችን ያሳጣል። ስለዚህ የጸጸተኝ ነገር ይሄ በጣም በተለይ ታቶ መነቀሴ በጣም ሞር ደግሞ ፊት ለፊት ሲሆን በጣም ያስጠላል። የሚታይ ቦታ አንገት ላይ ሲሆን ደግሞ በጣም ከባድ ነው። ምን አነሳስቶ ተነቀስከው ግን? ማለት ምንድን ነው? ሴት ለመጀንጀን ነው በጊዜው ወይስ ምንድን ነው? እንደነገርኩ እንትን ነበር ያው ዳንስ እንሰራ ነበር። ፋይሪጅ አለ። ይሄ የተነቀስኩት ምልህ ከ18 ዓመቴ በ19 ዓመቴ ቢሆን ነው እዛ ጊዜ እና ፋይሪጅነት በቃ አራዳ ለመባል ያለን ጉጉት ነው እና በጣም እንጃ ጸጸትበታለሁ። በጊዜ ላይ ነው ያደረኩት ነገር መጥፎ ነው ብዬ ነው የማስበው። ሌላው ገንዘብ ስላገኘው ያለ እድሜ ቀድሜ ገንዘብ ማግኘት በጣም ጸጽቶኛል ትላለና ማጣት የሌለብህን ነገር ያሳጣህ ነገር አለ? በህይወት የማድረሰው ቀድሜ ገንዘብ በማግኘት ይህን ነገር እንደዚህ ሆኛለሁ፣ መሆን የማይገባኝ እንደዚህ ሆኛለሁ የምትለው ነገር አለ ወይ? አዎ በመሀል እንደነገርኩ ስራ አጥቼ ነበር እና ያው ያንን ገንዘብ ወይም ደግሞ ያኔ ባገኘው ጥሩ ነበር ብዬ ነው የማስበው። ምክንያቱም በዛ ሰዓት ላይ ስላገኘሁት ሳጣው ደግሞ በጣም በቃ እንጃ በጣም የተከፋውበት ጊዜ ነው እና ሞር ደግሞ በዛ ሰዓት ላይ ለቤተሰብ የሚያስፈልገኝ ነበረ ገንዘብ ምናምን። ምን አለ ያኔ ባገኘሁት፣ አሁን ላይ ባገኘሁት ያኔ ባጣው። ሁለት ደግሞ ወይም ደግሞ ከትምህርቴም አልሆንኩም ምናምን ብዬ ሙሉ ለሙሉ ትምህርቴም ስላልዘለቁ እና በቃ በዛ ጊዜ ምን አለ አስፈላጊ አሁን ላይ በኖረኝ ነው ያልኩት እና ለቤተሰብም በጣም አስፈላጊ ነበረ እና በዛ ሰዓት ላይ በዛ ምክንያት ነው በጣም እንትን ይጸጸተኝ። ገንዘብ በማግኘት ትምህርት ላይ ተጽዕኖ ፈጥሮ ነበር ማለት በጊዜው ላይ? ያው በቃ ትምህርት ላይ በቃ ሙሉ ለሙሉ ማለት ይቻላል ያው እማራለሁ እንጂ እገባለሁ እንጂ አይምሮዬ ወደ ገንዘብ ነው። አይምሮዬ ምንድነው የሚታየኝ? ዛሬ የሆነ ሰርቼ ወይ ያው ልጅነት ነው ይሄን የምነግርህ 16 ዓመት ማነው 18 ዓመት ምናምን እዛ አካባቢ ነው እና 17 18 ነው። ያው ልጅ ስትሆን ብዙም ያው ወደ ሞር ደግሞ ወጣት ሆነ ወንድ ልጅ ደግሞ ያው እንደ ልብ በ40 ዓመት ያለ እድሜ ደግሞ አግኝቼ በጣም ከባድ ጊዜ ፈታኝ ነበርና ያኔ ለምን አገኘው ብዬ ተጸጽቻለሁ። ለምን አገኘው ለምን አጣው ብዬ በጣም ፈጣሪ ያማረርኩበት ጊዜ ብዙ ሰዎች ይማሩበታል ብዬ አስባለሁ። በነገር ቀላል መልእክት አይደለም። ሰዎች አንዳንድ ጊዜ በልጅነታቸው ገንዘብ ይለምዱና ከዛ በኋላ ትምህርታቸው ላይ ፎከስ አያደርጉም። ፎከስ ማድረግ ያለባቸው ላይ ፎከስ አያደርጉም። ከዛ በኋላ ከረፈደ በኋላ ነው የሚገባቸው። እድሜ ደግሞ አይመለስም ታውቃለህ። ብዙ ነገሮች ሚስ ይደረጉና ያልፋሉ። ማትመልሳቸው እድሜ አሁን አይመለስም። ገብቶሃል? እና ጥሩ መልእክት ይመስለኛል። ምናልባት ይሄ ቪዲዮ የደረሳችሁ ሰዎች ይህን መልእክት የማግኘት የመስማት እድሉ ካላችሁ ስፔሻሊ ትልልቅ ከሆናችሁ ለልጆቻችሁ
ደግሞ ወጣቱ ናችሁ ደግሞ የምትከታተሉ ካለ ለእናንተ ባላችሁበት ይጠቅማችኋል ብለን እናስባለን። ከተመልካቾች ማለት ከቤተሰብ ከቅርብ ቤተሰብ ጠይቅልን፣ የማን ደጋፊ ነው? ኳስ አሉ ኳስ የማንቸስተር ደጋፊ ነው። በጣም ነው የምወደው ማንቸስተርን በሚገርም ሁኔታ እና ምን ነው ያርሰናል ለመሰለኝ። አይ የማንቸስተር ደጋፊ ነህ? በጣም ኳስ በጣም ኳስ መጫወት ባልችልም ከልብ ግን ምን ያክል ጊዜውን ማንቸስተር ዩናይትድ ወይ ሲቲ? ዩናይትድ ምን ያክል ጊዜውን ዩናይትድ መደገፍ ከጀመረ? ልጅ ሆኜ በጣም ረጅም ጊዜ ሆነ ማለት ልጅ ምናምን ሆኜ ነው አስበው። በእውነት በጣም ልጅ ሆኜ ነው ታየው ነበረ ጨዋታውን በጊዜው በደንብ ይገባ ነበር። ሙሉ ለሙሉ ባናይም ሃይላይትም ያው ብዙ ጊዜ በፊት ያው ዲስቲቪ ብዙ ጊዜ ማየት እድል አይኖርም። ልጅ ሆነ በፊት እንደዛ ነበር አይደል? እንደዚህ ማታ ላይ ምናምን የሚታየው የሆነ ግን ያው ዜና ላይ ምናምን ይሰማል ምናምን ዜና የሆነ ጠዋት ማታ ምን ዜና ታያለ። የሆነ ቀን ላይ ከሆነ የሚታየው ዲስቲቪ ሄደን እናያለን ምናምን እና በጣም ነው የምወደው ማንቸስተር በጣም የምወደው ነው እና ማንቸስተር ደጋፊ ነኝ። ስለዚህ ስንት ዓመት ሆኗል ማለት ነው ማንቸስተር ዩናይትድ መደገፍ ከጀመርክ? አረ በጣም ረዥም ጊዜ ነው። 8 ዓመት ማለት ውስጥ በጣም ረዥም ጊዜ ነው። 10 ምናምን ዓመት ነው። በዚህ 10 ምናምን ዓመት ውስጥ አንተ ስትደግፈው ዩናይትድ ምን ያክል የፕሪሚየር ሊግ ዋንጫ አነሳ? 3 ነው 4 ጊዜ መሰለኝ። 4 ጊዜ ባልሳሳት አነሳ። ያው በደንብ ያየሁት ግን 2 ጊዜ በደንብ እርግጠኛ ሆኜ ያየሁበት። ያ ማለት በፈርጉሰን ጊዜ ማለት ነው እንጂ ከዛ በኋላ እኮ አልበላንም። አሁን ላይ ያለው ስሜት እንዴት ነው? አሁን ላይ እየተቃጠልን ነው። በነገራችን ላይ ሰሞኑን አሰልጣኛችሁን ተባረረ የሚል ዜና ሰምቻለሁ። ሰምተሃል? በጣም ሰምቻለሁ። በጊዜ ላይ አይደለም አስደንጋጭ ነበረ። 2 አይነት ስሜት ነው። በጊዜ ይባረርም አይባረርም በቃ አየር ላይ ነበር በሚገርም ሁኔታ። ምክንያቱም ማንቸስተር በዚህ ሰዓት የሚያስፈልገው ያው በጊዜው ላይ ተጫዋቾችም አልነበሩ የሉም። አሁን እንደ አፍሪካ ዋንጫ ምናምን ጉዳትም ነበሩ። አጋጣሚ ደግሞ አቻ ወጣ ተብሎ ምክንያቱም አምና ያ ሁሉ ሲሸነፍ መጡ አሁን ማባረራቸው ተጫዋች ሳይኖሩት ምናምን አቻ እየወጣ እንደውም አሪፍ ነው አቆም ነው ለኛ ማለት ደጋፊዎች በምንልበት ሰዓት ላይ መባረሩ ለኛ በጣም ያሳዝናል። እውነት ያው ጥሩም ነው የሚሉም አሉ፣ መጥፎ ነው የሚሉም አሉ። እሱ ወደፊታችን እናያለን። ያው ስለዚህ ንጉስነታችን መመለስ አይቀርም፣ እንመለሳለን። ያው ተስፋ ታደርጋላችሁ እንጂ ምናልባት ከዚህ በፊት ድሮ ዋንጫ ለመብላት አይ ቲንክ 40 ዓመት ኦር 20 ምናምን ዓመት ጠብቃችሁ ነበር። ያን ደግማችሁ የምትበሉት ይመስለኛል። ምናልባት ግን በዚህ 10 ምናምን ዓመት ውስጥ ስትደግፍ ዩናይትድን በጣም የምታደንቀው በጣም የምትወደው የዩናይትድ ተጫዋች ማን ነበረ? በጣም የምወደው ያው በልጅነትም ስላየሁት ሮኒ በጣም ወደው ነበር። አለቅስ ነበረ እንትን ማንቸስተር ተሸንፎ በቃ የሆነ ያለው ነገር በቃ በጣም በይ ነበር የሚመጣው በጊዜው ላይ ነው። በጣም በቃ በጣም የምወደው ተጫዋች ሮኒ በጣም ወደዋለሁ። ማንቸስተር ቤት በጣም ነበር ደስ የሚለው። አሁን ላይ ካሉ ብሩኖ ደስ ይለኛል። ብሩኖ በቃ ደሙን ሰጥቶ የሚጫወት ነው ለማንቸስተር እና በጣም ደስ የሚል ተጫዋች ነው። ከልብ የሚጫወት ተጫዋች ነው። ዩናይትድ ድክመቱ ምንድን ነው ብለህ ታስባለህ? ቢከዛ አሁን ላይ እንደ ድሮ አይደለም፣ እየወረደ ነው፣ በጣም እንትን እያለ ነው እና ምንድን ነው ችግሩ ብለህ ታስባለህ? ማለት እንደ ደጋፊ እኔ ችግሩ ከውስጥ ነው ብዬ ነው የማስበው። ዳይሬክተሮቹ ምናምን የእነሱ ችግር ነው ብዬ ነው የማስበው እንጂ ተጫዋችም አለ ጥራት ያለው አሰልጣኝም ብዙ ጊዜ ቀይረዋል ምናምን እንጂ ያው ማንቸስተር ምንም ከላይ ከዋናው ድክመት የለውም። ውስጥ ላይ ዳይሬክተሮቹ ምናምን ያለመግባባት ሜይ ቢ እሱ ነው ብዬ ነው የማስበው እንጂ የተሟላ ቲም ነው በእርግጥ። አንተም ወደ ማንቸስተር ትመጣለህ በቀር ዝክር ምስክር ያርግልን። እኔ አሁን በጣም ብዙ ጊዜ ከሚገርመኝ ነገር ልንገርህ፣ የዩናይትድ ደጋፊዎች እና የአርሰናል ደጋፊዎች በጣም ስፔሻሊ ሶሻል ሚዲያው ላይ ደግሞ ስታይ ዛሬ ዩናይትድ ጨዋታ ካለው ሌላ ታሪክ ነው፣ አርሰናል ጨዋታ ካለው ሌላ ታሪክ ነው። አሁን ዩናይትድ ዋንጫ አይበላም፣ ግን አርሰናል ዋንጫ እንዲበላ አይፈልግም። ምንድን ነው ችግሩ? በነገራችን ላይ ቲሙ ቢበላ ችግር የለብኝም። ምንድነው ደጋፊያችሁ
በተለይ ደጋፊያችሁ አልክ፣ ደጋፊዎቻቸው ነው ወይስ እንዴት ነው? ደጋፊ ነው መሰለኛል ማለት ችግር የለውም። የኔን ተው የሰማ መሰለኝ የኔን ተው ከዚህ የኔን በፊት ተው። የሰማ መሰለኝ። እኔ በእርግጥ የአርሰናል ደጋፊ ነኝ እውነት ነው። ኦፍኮርስ ያ በጣም የአርሰናል ደጋፊ የማከብራቸው በጣም ኳስ የሚያውቋሉ። በተለይ በፊቶቹ በጣም ያውቃሉ ኳስ። በእርግጥ የማንቸስተርም አሁን መጤዎቹም አሉ ኳስ አውቃሉ የሚሉም አሉ። አርሰናልን ቤትም አብዛኛው ግን ፐርሰንት የአርሰናል አብዛኛው ምንም በቃ ስሜት የሚደግፍ ነው የሚበዛበት። አሁን እንዴት በምን መንገድ ነው? በቃ አሁን እርግጠኛ ነኝ ዘንድሮ እንትና አርቴታ ብቻ በላ ዋንጫውን ከፈርጉሰን በላይ ነው እንደሚሉ 100% እርግጠኛ ነኝ ይላሉ ነው እኮ ይላሉ 100% እርግጠኛ። ይሄ አሁን የእናንተን እንትን ነው የሚያሳየው ምን ያክል ለአርሰናል ደጋፊዎች ያላችሁን ፊሊንግ ነው። እንደዛ አይደለም። ቲሙን ያስጠላኝ ቢኮዝ አሁን አርቴታ እንደ ፐርሰናሊቲ አንተን ብጠይቅ አርቴታ ይችላል። እንትን ምንድነው አርሰናል ከነበረበት አውጥቶ እዚህ ያደረሰው እሱ በቪንገር ጊዜ የነበረው እናውቃለን እኮ። ከአርቴታ ጋር ኮምፔር ለማድረግ ምናልባት ከፈርጉሰን ጋር ኮምፔር ለማድረግ የፈርጉሰን እኔ በፊቶቹ አላልኩም። የፊቶቹ ኳስ ስለሚያውቁ በተአምር አይሉ። አሁን ላይክ አርቴታ ማን ነው እንትናን ሳያዩት በቅርብ ጊዜ አርቴታ ናይቶ የመጡ አሉ ወይም ደግሞ በሆነ በእንትን ተጽዕኖ ማነው በቤተሰብ ምናምን ተጽዕኖ ብቻ መደገፍ የጀመሩ ምናምን አሉ። ምንም የማያውቁ ማለት ነው። አረ ፈርጉሰን ማን ነው ይሉሃል። እርግጠኛ ነኝ ዋንጫ ከበላ ይህም ፕሪሚየር ሊግ ከበላ እንደሚሉ እርግጠኛ ነኝ። እና ፔፕ ማን ነው ፈርጉሰን ማን ነው ይሉሃል። እርግጠኛ ነኝ። ተስፋ ግን አልቆረጣችሁ? ተስፋ አንቆርጥም። ተስፋ ምክንያቱም መነሳቱ አይቀርም። ምንም ግን አንበሳ ለምስል እንደዚህ ያልኩኝ አሁን ከእናንተ ከደጋፊዎች በላይ የክለቡ ባለሀብቶች ራሱ ተስፋ እየቆረጡ በየጊዜው አሰልጣኞች እየቀየሩ ነው። እንግዲህ በአንድ ዓመት ውስጥ ሌላ አሰልጣኝ እየቀየሩ ነው። ሌላ አንድ ዓመት ሙሉ ቀየሩ ና ቢከዝ ለምን እንደዚህ እንዳልኩ ታውቃለህ? ፈርጉሰን ወደ እናንተ ወደ ዩናይትድ ሲመጣ ከ3 ዓመት በኋላ አይ ቲንክ ባለሳሳት ከ3 ዓመት በኋላ ነው ዋንጫ መብላት የጀመረው። ያ ማለት ምን ለማለት ፈልጌ መሰለህ? አንድ አሰልጣኝ ወደ ክለቡ ሲመጣ ከክለቡ ጋር ከተጫዋቾች ጋር መግባባት አለ። እንደገና አፍርሶ ነው የራሱን ታክቲክ ተጠቅሞ ነው የራሱን እንትን ብሎ ነው ከዛ በኋላ ለምዷቸው አስለምዷቸው ነው ወደዚህ የሚያመጣቸው። መግባባት የሚባል ነገር አለ። አንድ ዓመት መጡ ገና ሳይግባባ። ለምሳሌ እናንተ አሰልጣኝ ከስፖርቲንግ የመጣ ነው ከፖርቹጋል ማለት የስፖርቲንግ የፖርቹጋል ታክቲክ እና እዚህ ጋር የእንግሊዝ ፕሪሚየር ሊግ ፈጽሞ የተገናኘ አይደለም። በፍጹም የሚለያይ ነው። መጦ ተጫዋቾቹን እስኪለምድ የክለቡን ባህሪ እስኪለምድ የፕሪሚየር ሊጉን ቶታሊ ተጫዋቾች እያንዳንዱ እስኪለምድ መታገስ አልነበረባቸውም? እኔ መታገስ ነበረባቸው ብዬ ነው የማስበው። ግን ያው ግማሹም ደግሞ ብዙም እንትን ነው ላይክ እንደ ወጣት አይደለም እንደ ወጣት አሰልጣኝ አይደለም የሚባለውን አይሰማም ይላሉ። እኔ ግን ያው ከሱ ጎን ነኝ። ምክንያቱም ትንሽ ጊዜ ቢጠብቅ ቢያንስ አንድ ዓመት ቺን ዓመት ምናምን ቢጠብቁት ባይ ነበርኩኝ። ያው እንደነገርኩ ሰው አስተሳሰብ የተለያየ ነው እና እንዳለው ነው ደግሞ የብዙ ሰው አስተሳሰብ ደግሞ ያው ግማሹ አስተሳሰብ መሄድ ልክ ነው መባረር ነበረበት ይላል። ግማሹ ደግሞ ያው አይደለም ነው የሚለው። ያው እንደዛ ነው። በእርግጥ ያው እንደነገርኩ ነው ብዙ ጊዜ ትንሽ ማለት ነበረብን። ያው ዘንድሮ ራሱ እንትና ምና ዋንጫ በላል ሊባረር ነው የሊቨርፑሉ አሰልጣኝ ራሱ እና ይባረራል። እሱ ማይቀር ነው። አንዳንድ ጊዜ ለመሰለ እንደዚህ ሙሉ አሁን አንዳንድ ሁኔታዎችን ሁልጊዜ አሁን ይህ አሰልጣኝ መጣ ዋንጫ ይበላል ማለት አልነበረም እንዴ። ሊወርድ የነበረን ቲም ነው በነገራችን ላይ እንዳይወድቅ አድርጎ ያሻገረው። አሁን ላይ ደግሞ ደና ነው ቢካዝ ግማሾቹ ለአፍሪካ ጨዋታ እየተጫወቱ ነው፣ ግማሾቹ ጉዳት ላይ ነው። ባሉት ነጥብ እየተጋራ መውጣቱ በራሱ ትልቅ የሚያስመሰግን ጉዳይ ነበር እና ምንድን ነው እንደዚህ ይመስለኛል ሳስበው ከእንትኖቹ ጋር የሚያሆን ንግግር የተጋባ ይመስለኛል። ከዳይሬክተሮቹ ጋር የሚያሆን ንግግር ተነጋግሮ ይመስለኛል። ያው ሙሉ ለሙሉ ጋዜጠኞች ማንም ይፋ ባያደረገውም ምክንያቱም እርግጠኛ ነኝ በዚህ በሆነ ቀጥታ አቻ ስለወጣ ብቻ በዛ ምክንያት አይመስለኝም። ሁሉም ያው የሚስማማበት ነው። እነሱ ምክንያት እንደ ምክንያት አደረጉት እንጂ የሆነ ችግር ስላለ ውስጥ ላይ ያው ብዙ ጊዜ አለመግባባት ምናምን ይፈጠራል በሰው ልጅ እና ማንቼ ደግሞ አንድ ቀን ይነሳል። አይዟችሁ ተስፋ እንዳትቆርጡ። ዋንዳይ ምናምን ይሆናል በነገራችን ላይ። እዛ ያችን ቀን ደግሞ 8-2 ትደገማለች እንዳትረሳት። ኧረ ታሪክ እኛ ብዙ አናወራ ብለን ነው እንጂ ማንም ፕሪሚየር ሊግ የሌለው ዋንጫ እንዳለን ሁላችሁ እንደ አርሰናል የሚያወራለ እንዴ? ኖ እኛ ብዙ አናውራ ብለን ነው እንጂ የእናንተን 10 ምናምን በሉት 20 ምናምን ዋንጫ እንዲሰብስበው አንድ ዋንጫ ቢሆን ያው ወርቅ አልነግርህም። እሱን ችግር የለውም። ሌላው በጣም እናንተ ያላመጣችሁትም እሱ ችግር የለውም። ዘንድሮ ደግሞ ያው እንትን ስንለው ታዩታላችሁ።
ሌላው ጥያቄ ምንድን ነው? ሶሻል ሚዲያ ላይ ተጠቃሚ እንደመሆን መጠን ከሶሻል ሚዲያ ተጠቃሚዎች ወይም ደግሞ ሞር ኢንፍሉዌንሰር ከምትላቸው የምታከብራቸውና ባላየው የምትለው ሰው ይሄ በሶሻል ሚዲያ ላይ ባላየው የምትለው ሰው ባላየው በቃ አይ ዶንት ላይክ ኢት አልወደውም የምትለው ሰው አልወደውም ምናምን አልልም። ምክንያቱም ያው እኔ ነገ የት እንደምደርስ አይታወቅም እና ይመቸው እሱ ከፈለገ ይኖራል። ያው እንደ ማንኛውም ሰው ነኝ። ያው አይመቸኝም ልትል ትችላለህ፣ ግን ያው እሱ መብቱ ነው ይኖር ይመቸው። እና በጣም የሚመቹ ማከብራቸው በጣም ብዙ ልጆች አሉ። አሁን ላይ ደግሞ ሞር ደግሞ ለወጣቱ አሪፍ ነው ብዬ የማስበው ለብዙ ሰዎች ቅን ነው ብዬ የማስበው እንደ አዶናይ ጎበዝ ልጅ ነው። በጣም ማከብረው ልጅ ነው። አሪፍ ልጅ አለው። አሪፍ ልብ አለው። ንጹህ ልብ ነው ያለው። እሱ አለ። ብዙዎቹም አሉ። ያው ሌሎቹ ደግሞ ያው የማይመችኝ ይመቻቸው አለው። ግን አይደል እኔ አክቹዋሊ እውነት ለመናገር እኔ ምንም ምክንያቱም ብዙም ፎከስ አላደርግም። እንደዚህ ጥላቻ ላይ ምናምን የለበትም። ያው ከመጥላት ባይዘው ያለው አሁን ከመጥላት ሳይሆን አንዳንድ ኮንተንታቸው ሰው እንደ ሰውነቱ አጠለው፣ ግን ኮንተንቱን እንደ ኮንተንት ከሱ ጋር የማይሄድ ይኖራል እና እንደው ከዛ እንግል ለማለት ነው እንጂ ሰው እንደ ሰው መቼ አጠላም ዝም ብሎ አይጠላም ማለት ነው። ከዛ እንግል ነው ያልኩ አሉ። ግን ያው ይቀር የማን አድናቂ ነህ ከዘፋኝ? ከዘፋኝ ነፍሱን ይማረውና የኢዮብ በጣም ኢዮብ የምታስታውሰው ዘፈን? ብዙም ዘፈን ላይ ብዙም አይደለሁም፣ ግን አድናቂ ደብዝዘሻል የሚለው ዘፈን ቲንክ ባልሳሳት ደብዝዘሽ አጋለሳቸው የሚለው ዘፈን የኢዮብ እሱ በጣም ደስ ይለኛል። በጣም የምወደው ዘፈን ነው። ከአሁኖቹ ዘፋኝ የአሁኖቹ እንኳን ያው በነገራችን ላይ በሚገርም ሁኔታ ከሱ ቀጥሎ አሁን በጣም እየሰማሁት ያለው ኤፍሬም በጣም ኤፍሬም ታምሩ በጣም ደስ ይለኛል እና ለምን እንደሆነ አላውቅም። አሁን ላይ በጣም አዳምጠዋለሁ። ፍቅር ሊይዝ ነው እኔ ልንገርህ ሳይኖር ቢኮዝ የእሱ ፍቅር ዘፈኖች ናቸው። ምሳሌ ለምሳሌ ኤጅም ይመስለኛል ሳስበው እኔ አባቴ ድሮ አዳምጠው ነበረ። ኬኔዲ ምናምን ይሰማ ነበር። የድሮዎቹማ ይወደዳሉ እና አሁን ላይ በጣም ያው ኤፍሬም በጣም አዳምጠው ኤፍሬም ዘፈን አንዳንዴ እንደውም ኮመንት ላይ ፖስት አደርጋለሁ እና ኤፍሬም ፍቅር ይዞሃል እንዲ አቤል ጀማመረ እንዲ ምናምን ይልኛል። በዛ ሳይሆን በጣም አሁን ስለተመቸኝ ነው እንጂ ፍቅር ቢዘኝ ደስ ይለኛል። ግን አሁን የለም ኬት ይመጣል ፍቅር። ይህን ነገር ደጋግሞታል እና ፍቅር የምትፈልጉ ሰዎች በነገራችን ላይ መሰለ አለላችሁ። ያው እንዳልኩ ከአርቲስት ብዙ ዘፈን ማዳመጥ ማትፈልገው ሰው አለ። የአሁኖቹ እንኳን ብዙ ማዳመጫ አይደለም እውነቱን ለመናገር አይመቹም። መብታቸው ነው ይመቻቸው። እነሱማ መብታቸው እንደ ዘፈን ግን አይመችም ዘፈናቸው። አሁን ላይ ብዙም በቃ ኦልዲስ ዘፈኖቹ የምሰማው እንጂ ኦልዲስ የሆኑ ናቸው እንጂ ብዙም አላዳመጥም። እንደ በፊቱ እኔ በፊት በቃ የውጭ የሀገር ውስጥ ምንም በቃ ይመቸኝ ነበር። በተለይ ዋይ ሀገር ውስጥ በጣም ነበረ ጨፍረንበት ምናምን አልፈናል ጊዜው ላይ። በህይወቴ የማረሰው ገጠመኝ የምትለው ምናምን በቃ በህይወቴ የማረሰው ገጠመኝ በደስታ ሊሆን ይችላል፣ በሀዘን በኤኒ ወይ ገጠመኝ ልረሰው ማልችል ኦር ደግሞ ከገጠመኝ ፈን የሚያደርግ ገጠመኝ ይህን ሸር አድርጋችሁ የምትለን ካለ እስኪ። በህይወቴ አሁን ላይ በጣም እየረሳው ነው በሚገርም ሁኔታ። ለምን አትለኝም? የእንቅልፍ አልተኛም ብዙ ጊዜ እና በጣም የመርሳት እንትን ያጋጠመኝ ነው እና አሁን ብዙም አላስታውስም። አሉ ግን ላይ አሁን ላይ የማታስታውሳቸው ነገር አለ እንጂ የሆነ ቀን እኮ ያው ቁጭ ብለህ ምናምን ብልጭ ይልባል። አሁን እንዳጋጣሚ ያው ድንገትም ስለሆነ ብዙም አላሰብኩበትም። ለዛ ነው ታስታውሳለህ የሆነ ቀን ምናምን እንደዚህ በሆነ አጋጣሚ የምታስታውሰው በነገራችን የሆነ ነገር ስታይ ከዛ ነገር ትዝ ይልህና ድጋሚ ታስታውሰዋለህ እንጂ ሞልተዋሉ ብዙ አጋጣሚዎች አሉ የሚያስቁ ምናምን። ሶሻል ሚዲያ ከገንዘብ ቀጥሎ ለአንተ ምን ጠቀመ? ጥሩ ሰዎችን አወቅኩበት። በእውነት በጣም መልካም ሰዎች እውነት በጣም መልካም ሰዎችን አግኝቼበታለሁ ከሚባለው በላይ ጥሩ ሰዎችን፣ ቀን የሆኑ ልቦች፣ በቃ ቀን የሆኑ ሰዎች አላ የሆነ ለአንተ ጥሩ የሚመኙ
በቃ እኔ አብዛኛው ጊዜ አለ ያው እንትን አይልም ብዙ ኔጌቲቭ የሆኑ ሰዎች አሉ። ግን በጣም ጥሩ ጥሩ ሰዎች ለእኔ ደግሞ በጣም መልካም ሰዎች አሉ። እግዚአብሔር ይመስገን። እናቴም ትመርቀኛለች እና የሰው ፍቅር ይስጥህ ትለኛለች። የፍቅር ሰው ፍቅር እና ይመስገን። ከገንዘብ ቀጥሎ ጥሩ መልካም ሰዎችን በጣም አግኝቼበታለሁ። መልካም ሰዎችን አግኝቼበታለሁ። ፈጣሪ ይመስገን። ምናልባት እንደው እድሉን ብሰጥህ ጠርተህ የምታመሰግናቸው ሰዎች ካሉ? አሉ፣ በጣም ብዙ አሉ። ግን ያው መልዕክት ብቻ አስተላልፍላቸው፣ የግድ ስም መጥራት አዎ ላይጠበቅብህ በጣም ይችላል። ነው የማመሰግናችሁ ሁላችሁም። እኔ እንጃ ለእኔ በህይወቴ በጣም ብዙ ደግ ሰዎች አላችሁ፣ ከሚባለው በላይ ደግ ሰዎች አላችሁ። ራሳችሁን ታውቁታላችሁ። እግዚአብሔር ያኑርልኝ። ከምንም በላይ በጣም ነው የማመሰግነው። እጅግ በጣም ፈጣሪ ያኑራቸው፣ ቤተሰባቸውን ይጠብቅልኝ ነው የምለው። አሜን። ደስ ይላል። ሌላው ምንድን ነው እንትን ይሄ ሶሻል ሚዲያ እንዲጠቀሙ የምትመክራቸው በተለይ በአጠቃቀም ዙሪያ ባለው ነገር እስኪ በደንብ መልዕክት ንገራቸው። በተለይ ቲክቶክም ይሁን ዩቲዩብ የሚጀምሩ ሰዎች ምንድን ነው የምለው ስልቹ አለመሆን። በጣም በቃ ስልቹ የምትሆን ከሆነ ማንኛውም ስራ ነው አክቹዋሊ ማንኛውም ስራ ላይ ስልቹ መሆን የለብንም ብዬ ነው የማስበው። በቃ መሞከር እኔ እንደነገር ሁለቱም ስራ ሞክራለሁ፣ ያው አቅሜን ሞክራለሁ በጣም ግን በቃ ከምንም በላይ በተለይ ቲክቶክም ሆነ እኔ በምጠቀመው ስልቹ ከሆንክ ይተዋል። አንድ ቀን ላይ ባልገባ ያንተን እንትን እየቀነሰብህ ነው የሚመጣው። እኔ በማሰራው ፎሎ ቻሌንጅ በማሰራው እየቀነሰብህ ነው የሚመጣና በጣም ስልቹ አለመሆን። በቻላችሁት አቅም ደግሞ ራሳችሁን ሬዲ አድርጋችሁ መሞከር ነው። እስከ ጥግ ድረስ መሄድ ነው። ማንኛውም ስራ ስራዬ ነው ብለህ ከሄድክበት እስከ ጥግ ይከፍላል። አንድ ቀን ይሳካል። ያው 100% አንተ ውጤታማ ባትሆንም የተወሰነ ፐርሰንት ያው መምጣቱ አይቀርም። አትሊስት መነሻ ነገር ልታገኝበት ትችላለህ ብዬ ነው የማስበው። ያ ለመሰለ እንደዚህ ያልኩ አሁን አንዳንዴ እንደ ቲክቶክ ስፔሻሊ ዳታ አላቸው፣ ስማርትፎን አላቸው፣ አክሰሱ አላቸው፣ ግን ስክሮል በማድረግ ገንዘብ ሜክ አያደርጉም። ግን ስራ አጥ ከሚባሉት ወገን ያሉ ግን እንደዛ የሚያደርጉ ሰዎች አሉና ለእነሱ ስፔሻሊ ቢካዝ ወደ ሰርተው እንዲቀየሩ ከምፈለግ ሰርተው እንዲቀየሩ በጣም በተለይ ደግሞ አንዳንድ አሉ በጣም እንደነገርኩ ነው ዳታ እያላቸው ምን እያላቸው ማንኛውም ስራ ቲክቶክ ላይ በተለይ ፕሮሞት በማድረግ ራሱ አካውንታቸውን ሲያሳድጉ ፕሮሞት ራሱ ማድረግ ይችላሉ። ማንኛውም ምን አይነት ፕሮሞት እነሱ መስራት ትንሽዬም ስራ ወይም ደግሞ አንድ ልጅ እንዳጋጣሚ የጽዳት ስራ ይሰራልና ቆይቷልና ቲክቶክ እኔ ጋር ፎሎ ቻሌንጅ ያሰራልና ራሱን ፖስት እያደረገ የጽዳት ስራውን ፖስት እያደረገ ፖስት ያደርጋል። በጣም ነው የገረመኝ። አስበው ጽዳት ስራ ነው እና ይሄ ነገር ቀይርበታለሁ ስላለ ነው እና ምንም ነገር ተስፋ ሳይቆርጥ እንደዚህ ፖስት በማድረጉ ገረመኝ። ሁሌም ይመጣል። አሁን እንዳውም እንትን አለ እንጂ አጋጣሚ ጠፋ እንጂ እንዳውም አስታውቅልኝ ምናምን ብለኝ ነበር። እኔም ደግሞ ሁሌም እንትን እለታለሁ ላይቭ ላይ ታስታውቅ። እኔ በነገራችን ላይ እንደዚህ የሚሉኝ እንደዚህ ላይ የሚሰሩ ሰው ማንኛውም ሰው ታይም ባለኝ ሰዓት እንትን እላችኋለሁ እንደዚህ የሚሰሩ አበረታቷችሁ ምናምን እላለሁኝ እና ምክንያቱም ሰው እንዲያድግ ደስ ይለኛል። እኔም እንዲያድግ ወይም ደግሞ እንድነሳ እነሱ ሰው ስለሆነ እኔ እንትን የሚያበረታታኝ እኔም ደግሞ በአቅም የምችለው ላይቭ ላይ እንትን የሚሉ ሰዎችን አሳይላቸዋል። አሳይልኝ ምናምን ወይም ደግሞ አበረታታኝ ለሚሉኝ አበረታታላቸዋል። ችግር የለውም እና እጅህ ለመስጠት ነው። እና በተለይ ወጣት አንዳንዱ አሉ በጣም የሚሰንፉ ከሚገርም ሁኔታ በዙሪያም ስላሉ ነው እየመከርካቸው ብዙም እንትን አይሉም፣ ትኩረት አይሰጡትም። ወይ አንድ ቀን እንደሚሳካ 100% እርግጠኛ ነኝ። ጌመር ቢሆንም ጌመር መሆኑን አይቀርም። ወይም ደግሞ ያን እንትን ቲክቶክ ጠቅሞት የሆነ ቀን ወይ ለዩቲዩብ ይጠቅሟል ወይም ደግሞ ለስራ ወይም ላይቭ ላይ ጌም ሲጫወት ወይም ደግሞ እንደኛ አይነት ቻሌንጆችን ቢሰራ አንድ ቀን ይከፍለዋል ብዬ ነው የማስበው። 100% እርግጠኛ ነኝ ደግሞ እንደሚከፍለው። ግን ሳይስላች እስከ ጥግ ድረስ ከሄደበት ይከፍለዋል። እኔ ቲክቶክ ገንዘብ እስከማውጣት ድረስ በጣም ብዙ 2 ዓመት የሚያክል በሚገርም ሁኔታ ምንም ሳልጠቀምበት ስለፋ ነበረ። ምንም ገንዘብ እየተሰጠኝ ጊፍት ራሱ ያው እሰጠ ነበር ለሰው እንጂ እንዴት እንደሚወጣ የሚወጣም አይመስለኝም። የሆነ ጊዜ ከጊዜ በኋላ ራሱ የሚከፍል ነው የሚመስለኝ እንጂ ገንዘብ አይመስለኝም ነበርና ከምንም በላይ ደግሞ መጠየቅ ያልገባውን ነገር ሰዎች ምንም ነገር ብል መጠየቅን የመሰለ ነገር የለም እዚህ ዓለም ላይ። ያው መጠየቅ ያልገባን ነገር እና ደግሞ ቅን ሰዎች አሉ። በመሀልም ደግሞ ያው ጭራሽ እንትን የሚያይሉህም አሉ፣ ያወሳስቡብሃል የሆነ ነገር ይሄን እንደዚህ ስትላቸው አሉ። አይ አይደለም እንደዚህ ይላል፣ ግን ሌላ አይነት እኮ ነው። አሁን ለምሳሌ የሆነ
ሪጅንም ይሁን ይሄ ነገር እንደዚህ ነው ስትላቸው አንዳንዶቹ ሊነግሩ ፍቃደኛ አይደሉም። እና ፍቃደኛ ብንሆን እንደዚህ አይነት እንትኑ ያለን ሰዎች ማለት እነሱ ቫይራል የተነሱበት ምክንያት ምናምን ሊነግሯቸው ምናምን ላይ ነኝ እና ሊያበረታቷቸው አዶናይ የሆነ ጊዜ ያለው ንግግር አለና በጣም በሚገርም በቃ የኛ ሀገር ቲክቶከሮች ትልልቆቹ እንደዚህ በቅንነት ቢኖር የላቸውም አብዛኛው ጊዜ። አይ ቲንክ እንደዛ መሰለኝ ባልሳሳት ያለው እና ላይክ አንድ ፌመስ የሆነ ሰው ምንም ፌመስ ያልሆነ ሰዎችን ይዞ ቢነሳ ከምንም በላይ ያው ብዙ ሀገራችን ላይ ትቀየራለች በቲክቶክም በምንም ብዬ ነው የማስበው። በስራም እንደዛ ነው ብዬ ነው የማስበው። እና ያው እንደ አለኝ እውቀት እና ከምንም በላይ ቅን መሆን በጣም ደስ ይላል። ቅንነት በጣም ደስ የሚል ነገር ነው። ቴንክ ዩ ሶ ማች። ሶ እንደዚህ ቢሆኑ ነው። አዎ እንደዚህ ከምንም በላይ እውነት። ቴንክ ዩ ሶ ማች አቤላዬ። ምናልባት የምታስተላልፈው መልእክት ካለ እድሉን ልስጥህ። ያው ማስተላለፈው ነገር እንደኔ ያሉ ወጣቶችም በምንም አንደኛ ላይክ ማንኛውም ነገር ነገ ያልፋል፣ የሚያልፍ ነገር የለምና የማያልፍ ነገር ስልህ በችግርም ይሁን አሁን ገንዘብም ኑሯቸው ላይክ ወጣት ሆነው ሳይጠቀሙበት ቢቀሩ የሆነ ቀን ይጸጽታቸዋል። ችግርም ቢሆን ግን ከተሰራ አንድ ቀን እንደሚቀየር እርግጠኛ ነኝ። አንድ ቀን እንለወጥበታለን እርግጠኛ ነኝ 100%። ምክንያቱም እኔም በጣም ብዙ ጊዜ ተፈትኛለሁ። ሙሉ ለሙሉ ያው አልተናገርኩትም ስላለ ነው። ያው ሌላ ቀን ደግሞ ታይም ኖሮን በደንብ ገለጻ እናደርግላችኋለን፣ ችግር የለውም። እና ከምንም በላይ ፈጣሪ ይመስገን። ፈጣሪን በማመስገን ያው ሙሉ ለሙሉ ወደ ሃይማኖትም ባንሆንም ተመስገን ካልን ፈጣሪ ይረዳናል። እና እጅ አለመስጠት፣ ቆም ብለን ብናስብ ደግሞ ቆም ብለን እያንዳንዱ አሁን ለምናደርገው ነገር ቆም ብለን ብናስብ፣ ቆም ብለህ ብታስብ ጥሩ ነገር ነው ለምንም ነገር። በተለይ ወጣቶች ቆም ብለን በማሰብ አለብን። የሆነ ስራም እየሰራን አይ ነገ አገኘዋለሁ ገንዘቡን ከማለት ብንይዘውና የሆነ ነገር ብናደርግበት እሱን ተውና እናትህን ለእናትህ የሆነ ነገር ይዘላት ብትገባ ምርቃቷ ትልቅ ነገር ነው። የምሬን ነው። አንድ እንጀራ ራሱ እኮ ላያገኙ ይችላሉ። እሱን ነገር ይጠጣበታል። እርግጠኛ ነኝ ቤት አንድ እንጀራ የለም። እሱን እንጀራ ወይም ደግሞ የሆነ ነገር ይዞበት ቢገባ የእናት ምርቃት መቼም አይጥልም፣ መቼም ማለት ነው። እና ቤተሰቦችን እንዲመርቁህ ማድረግ። አመሰግናለሁ። ይህን ይመስላል ባለኝ ትንሽዬ ነገር የህይወት ታሪክ። ቴንክ ዩ ሶ ማች አቤላዬ፣ አክብረን ስለመጣን በድጋሚ እናመሰግናለን። ለነበረን ቆይታ በጣም ነው የምናመሰግነው። ውድ የወይ ታሪክ ፖድካስት ተከታታዮቻችን እስካሁን የነበረን ቆይታ ይህን ይመስል ነበረ። ይህን ፔጅ ሰብስክራይብ፣ የደወል ምልክት እያበራችሁ ከኛ ጋር አብራችሁን ሁኑ። እንዲሁም ደግሞ ጊቫዌው ተሳታፊ ለመሆን ይህን ፔጅ ሰብስክራይብ፣ የደወል ምልክት ካብራችሁ በኋላ እያንዳንዱ ቪዲዮዎች ላይ ኮሜንት አድርጋችሁ እናንተ ኮሜንት ብዙ ላይክ ካገኘ ጊቫዌይ አላችሁ ማለት ነው። መልካም ጊዜ ይሆንልህ አቤላዬ። መልካም ጊዜ።